ዛሬ የምናየው ስለ ኪ ሌቭሎቹ ወይም ደግሞ እዛ ላይ ሞስትሊ የምንጠቀማቸውን ነገሮች ነው በደንብ ዲፕሊ ማሳየ ከነ ቻርታቸው እና ደግሞ ፕሪሚየም የሆኑ ፒዲኤፎች አሉ። እነሱን ልክልሃለሁ በጣም በሚገርም ፕራይስ የተገዙ። ስለዚህ እነሱ ነገሮች በደንብ ዲፕሊ ታያቸዋለህ። በጣም የማይገኙ አይነት ፒዲኤፎች ናቸው። ስለዚህ ኤቭሪቲንግ በፋይል አድርጌ ልክልሃለሁ። እዛ ላይ በደንብ ዲፕሊ ታየዋለህ። እኔም ደግሞ እዚህ ጋር በደንብ ስነግርህ ኤቭሪቲንግ ዝገነቢ በጣም አሪፍ ማለት ነው። ስለዚህ ወደ ገደለው እንግባ። ትሬዲንግ ሴኩሪቲ ኤምቢሲናር። ስለዚህ ማሌዥያን ሰፖርት ኤንድ ሬዚስታንስ ነው ቤዚክሊ። ቻርቱ የታየ ካልሆነ ንገረኝ እሺ። ሄሎ ድምጽ ግን ታፍኗል ያንተ። አሩኑ ለምንድን ነው? ይሰማል ግን በጣም በትንሹ ነው። ችግር የለውም። የኔ የተሰማ ከሆነ ችግር የለውም። ጥያቄ ካለ ንገረኝ በቴክስት አድርግ ይታይ። ስለዚህ ይሄ የማሌዥያን ሰፖርት ኤንድ ሬዚስታንስ ሌቭል ነው። የማሌዥያን ወይም ደግሞ በአልኬሚስት ቨርዥን ነው ለአንተ ማሳይ ማለት ነው። ስለዚህ የማሌዥያን ሰፖርት ኤንድ ሬዚስታንስ ማለት ላይክ ወደ ሀሳቤ ከመግባቴ በፊት ምንድነው ማሌዥያን ሰፖርት ኤንድ ሬዚስታንስ ምን ላይ ዲፔንድስ ሆኖ ትሬድ እንደሚደረግ ሲንግል ላይን ላይ ኦር ደግሞ ብዙ ኮንሰፕቶች አሉት። ስለዚህ ሲንግል ላይ ነው። አሁን ሰፕላይ ኤንድ ዲማንድ ላይ ይመሳሰላል ብያለሁ አይደለም? ከሰፕላይ ኤንድ ዲማንድ ጋር የሚያመሳስለውን ነገር ልንገርህ። አሁን ሰፕላይ ኤንድ ዲማንድ ማለት ለምሳሌ ምን አልከኝ? አይ ከዚህ በፊት ስናወራ ነግረኛለህ። ያ አውርተንበታል በደንብ ስለነሱ ነገሮች ስለነገርኩክ አሁን ቀለል ይላል ብዬ አስባለሁ። ስለዚህ ሰፕላይ ኤንድ ዲማንድ ማለት ዊኖስ በደንብ አሁን ለምሳሌ ማርኬቱ ደ አፕሳይድ እየሄደ ከነበረ ከዛ ሺፍት አድርጎት ወደ ዳውን ሳይድ የሚወርድ ከሆነ ሰፖርት ሪስታንስ አይ ሚን ሰፕላይ ሌቭላችን የቱ ጋር ነው የሚሆነው? እዚህ ሌቭል ላይ አይደለም? ሰፖርት ሌቭላችን እዚህ ሌቭል ላይ ይሆናል። ከዛ እዚህ ሌቭል ላይ ማርኬት ሪያክት ሲያደርግ ቱ ደ ዳውን ሳይድ ኤክስፔክት እናደርጋለን። ይሄ ግን ለየት የሚያደርገው ምንድን ነው? ኢት ዲፔንድስ ኦን ኤ ሲንግል ላይን ገባ? ሲንግል ላይን ላይ ተመርኩዞ ነው የሚገባው ገባ? ላይክ እዚህ ፖይንት ላይ አሁን እቺ ሲንግል ላይን ነች የኔ ኪ ሌቭል ገባ አይደለ? ማሌዥያን ሰፖርት ኤንድ ሬዚስታንስ ይሄ ሲንግል ላይን ላይ ነው ቤዚክሊ ቤዝድ ሆኖ የሚገባው ማለት ነው። ወይም ደግሞ ትሬድ የምታደርገው ይሄንን ላይክ እንደ ኪ ሌቭል ነው የምትጠቀመው። ስለዚህ ለማርኬት ኤክስፔክት የምታደርገው እንዴት ነው? መጥቶ ይሄን ሌቭል ታፕ አድርጎ ሰም ሺፍት ሰጥቶ ከዛ ኢንትሪ ሰጥቶ ቱ ደ ዳውን ሳይድ እንዲወርድ ላይክ ኢንትሮዳክሽን ነው ሃይላይትድ እየነገርኩህ ነው ገባ? ስለዚህ ይሄ ነው ያለው ነገር። ስለ ማሌዥያን ሰፖርት ኤንድ ሬዚስታንስ ስናወራ ኢት ዲፔንድስ ኦን ኤ ሲንግል ላይን አይ ሚን ላይን። ስለዚህ ኖት እያስክ ደግሞ እንትን ብትለው ሞር አሪፍ ነው። ስክሪን ሼሩንም ስለምልክልህ ችግር የለም። ስለዚህ ወደ ሀሳቤ ስገባ ቻፕተር ዋን ላይ ምንድነው ቤዚክሊ ዲፔንድስ የሚሆነው እንትኖቹ ነው ምነግርህ ኪ ሌቭሎቹ። ለምሳሌ አንተ ስትራቴጂ ላይ የነበረው ፌር ቫሊ ጋፕ ኦርደር ብሎክ አይደለም? የዚህም ደግሞ የራሱ የሆኑ ኪ ሌቭሎች አሉ ላይክ ኤስኤንአር ኬም ትሬን ላይንስ ላይክ ኪ ሌቭሎች አሉ ብዙ ኤስቢአር አርቢኤስ ኦሲ ዴር አር መኒ ታይፕስ ኦፍ ኪ ሌቭልስ ማለት ነው። ስለዚህ ሞር እንትን ክሊር እንዲሆንልህ ደግሞ እንዴት እናደርገዋለን እዚህ ላይ እያየው እነግርሃለሁ ማለት ነው። እሺ ሶ ክላስ ኤ ኤስቢአር አርቢኤስ የሚባሉ ሌቭሎች አሉ ላይክ እንደ ኪ ሌቭል ናቸው እነሱ። ስለዚህ ወደ ዋናው እንግባ። የመጀመሪያው ምንድነው? ክላሲክ ኤ የመጀመሪያው ይሄ ነው። ሁለተኛው ምንድነው? ሁለተኛው ደግሞ ክላሲክ ቪ ሌቭል። ሶስተኛው ምንድነው? ኤስቢአር ሌቭል ወይም ደግሞ ምን ተብሎ ይጠራል በሌላ ቃሉ? ሰፖርት ቢካም ሬዚስታንስ። ቀጣዩ ደግሞ ምንድነው? አርቢኤስ። አርቢኤስ ደግሞ ምንድነው በሌላ ቃሉ አብሪቬሽኑን ሲተነተን ሬዚስታንስ ቢካም ሰፖርት ማለት ነው። እኚህ ላይክ ሌቭሎቹን ማርክ እያደረኩ የነገርኩ። ሌላኛው ደግሞ ምንድነው? ኦሲኤል ሌቭል ወይም ደግሞ አብሪቬሽኑ ምንድነው? ኦፕን ክሎዝ ሌቭል። ሌላኛው ደግሞ ምንድነው? 50% ኦፍ ሊኩዊዲቲ
50% ኦፍ ሊኩዊዲቲ ወይም ደግሞ ሲኢ ሌቭል ይባላል። ስለዚህ አሁን ያየናቸው ክላሲክ ኤ፣ ክላሲክ ቪ፣ ኤስቢአር፣ አርቢኤስ፣ ኦሲኤል 50% ኦፍ ሊኩዊዲቲ። ከዛስ ሌሎቹ ሌላኛው ደግሞ ምንድነው? ባክትል እና ኪኤም ሌቭል። እነዚህ ናቸው ኪ ሌቭሎቹ ማለት ነው። ይሰማል አይደል? ማጋይም መጥቷል ለካ አላየሁትም ነበር። ሀቢቢ ይሰማል አይደል? ድምጼ ያመለጠ ካለ ሼሩም ማለት ችግር የለውም። ይሰማል። አብሽር። ኦኬ ስለዚህ አሁን በደንብ ማውራት እንችላለን ማለት ነው። ፍሪ ሶ ይሄንን ስከልስላችሁ ምንድነው ማሌዥያን ሰፖርት ኤንድ ሬዚስታንስ ኤምኤስአር ማለት ሲተነተን ምንድነው ማሌዥያን ሰፖርት ኤንድ ሬዚስታንስ በማሌዥያን ቨርዥን ሆኖ ሰፖርት ኤንድ ሬዚስታንስ ሌቭሎች ላይ ዲፔንድ ሲሆን የቅድሙን ሀሳብ ስከልስ ሀቢቢ ምንድነው መሰለህ ለምሳሌ ማርኬቱ አፕሳይድ የሚሄድ ከሆነ በፊት ላይ የምትጠቀሙት እንዴት ነው? ለምሳሌ ሰፕላይ ኤንድ ዲማንድ ስትጠቀሙ ማርኬቱ ዳውንሳይድ ከወረደ እዚህ ጋር ያለውን ሌቭል ወይም ደግሞ ሰፖርት አይ ሚን ሰፕላይ ሌቭል ተጠቅሞ ዳውን ይወርዳል ነው አይደል ኤክስፔክት የምታደርጉት። ይሄ ስትራቴጂ ደግሞ ምንድነው ዲፔንድስ የሚሆነው ሲንግል ላይን ላይ ነው ዲፔንድስ የሚሆነው ኦርደር ብሎኮች ላይ አይደለም፣ ፌር ቫልዩ ጋፖች ላይ አይደለም፣ ሲንግል ላይን የሆነ ሌቭል ላይ ነው። ላይን ቻርት ያስፈልጋችኋል ቻርቱን ለማየት ማለት ነው። ስለዚህ ይሄን ነገር የምታውቁት ከሆነ ሞር ዛሬ ስለ ኪ ሌቭሎቹ አውርተን እንጨርሳለን ማለት ነው። ሶ እነዚህን ነገሮች በደንብ እንድትይዟቸው ፈልጋለሁ። እነዚህ ኪ ሌቭሎች በቃ አብሯችሁ ስትራቴጂው ላይ አብሯችሁ እስከቆያችሁ ድረስ ኤቭሪ ዴይ የምታያቸው ነገሮች ናቸው። ስለዚህ እነዚህ ነገሮች ኖት ያዙ ወይም ደግሞ ስክሪንሻትም ማድረግ ግድ ነው ማለት ነው። ስለዚህ እነዚህ ኪ ሌቭሎች ቤዚክሊ ክላሲክ ቪ፣ ክላሲክ ኤ ሌቭል፣ ኤስቢአር፣ አርቢኤስ ሌቭሎች the main key levels on Malaysian support and resistance ላይ ናቸው። ማሌዥያ ኦኬ። ስለዚህ ይሄ ግልጽ ከሆነ ወደ ቻርት ላይ ወይም ደግሞ እንዴት እነዚህ ሌቭሎች ማርክ እንደምታደርጓቸው ልንገራችሁ ወይም ደግሞ ምን እንደሆኑ እነዚህ ሌቭሎች ዲፕ ዳውን እነዚህ ነገሮች ልንገሯችሁ ማለት ነው። ስለዚህ እነዚህ ኪ ሌቭሎች ናቸው። እነዚህ ላይ ተመርኩዛችሁ ነው መገቡ። the first thing ምንድነው ክላሲክ ኤ ሌቭል የሚለውን ዲፋይን እናድርግ። ቴክስት ላይ መጣና እዚህ ጋር መጣና የመጀመሪያው ምንድነው አንደኛ ክላሲክ ኤ ሌቭል ክላሲክ ኤ ሌቭል ማለት ላይን ቻርት ላይ ሄዳችሁ ነው የምታዩት ወይም ደግሞ ኢትስ ዋን ኦፍ ኤ ኪ ሌቭል። ስለዚህ ክላሲክ ኤ ሌቭል ማለት ማርኬት ቱ ዘ ዳውን ሳይድ ቱ ዘ አፕ ሳይድ ወይም ደግሞ ቱ ዘ አፕ ሳይድ እየሄደ ከሆነ ክላሲክ ኤ ሌቭሎች የትኞቹ ሌቭሎች ናቸው ማለት ነው? ኤ ሼፕ የፈጠሩ ሌቭሎች ናቸው። ዲስ ኢዝ ኤ ክላሲክ ኤ ሌቭል። ይሄ ክላሲክ ኤ ሌቭል ነው። ይሄ ክላሲክ ኤ ሌቭል ነው። ይሄም ክላሲክ ኤ ሌቭል ነው። ስለዚህ there is a lot of key levels ማለት ነው። ገባችሁ? ይሄ ክላሲክ ኤ ሌቭል ነው ማለት ነው። ላይክ ቻርት ላይን ቻርት ላይ ሄዳችሁ እንትን ስትሉት ነው። ቆይ እዚህ ጋር ትሬዲንግ ቪውን አድርገውና ሞር በሌላም ቻርት እያሳያችሁ እንሄዳለን። ናስዳክን እንክፈተው። ኦኬ ላይ አሁን ክላሲክ ኤ ወይም ደግሞ ክላሲክ ቪ ሌቭል ብዬ ማርክ ያደረኳቸው ሌቭሎች ቻርት ላይ ሞር ደግሞ ዲፕሊ ላሳያችሁ። አሁን እዚህ ጋር እንደምታዩት ክላሲክ ኤ ሌቭል አለ፣ እዚህ ጋርም ክላሲክ ኤ ሌቭል አለ አይደል? ወደ ላይን ቻርት ሲቀይሩት ሉክ አት ዲስ ክላሲክ ኤ ሌቭል ክላሲክ ሌቭሎችን ማርክ አድርጉ። ይሄው ይሄ ክላሲክ ሌቭል ነው፣ ክላሲክ ኤ ሌቭል ነው፣ ክላሲክ ኤ ሌቭል ላይክ ኤ ሼፕ የፈጠረ ሌቭል ሁሉ ክላሲክ ሌቭል ክላሲክ ኤ ሌቭል ተብሎ ይጠራል ማለት ነው። ስለዚህ ወደ ክላሲክ ቪ ሌቭል ደግሞ ልሂድላችሁ። ሁለተኛው ደግሞ ምንድነው ክላሲክ ቪ ሌቭል። ይሄኛው ደግሞ እዚህ ተቃራኒ ነው። ይሄ በጣም ቀላል ነው። የኢንትሮዳክሽን ፓርት ስለሆነ በጣም ቀላል ነው። ኔክስት ላይ ጠንከር እያደረግነው ስንሄድ ነው ሞር ዲፕሊ ስንገባ ነው ሞር አሪፍ የሚሆነው። ስለዚህ ክላሲክ ኤ ሌቭልን እንደዛ ካየ ነው ክላሲክ ቪ ሌቭል ደግሞ የትኛው ነው የሚለውን ነገር እንየው። ክላሲክ ቪ ሌቭል ያው ክላሲክ ቪ ሌቭል ኢቭን እዛ ላይም ክላሲክ ቪ ሌቭሎች አሉ። ያው ይሄ ቪ ሌቭል ነው፣ ይሄም ቪ ሌቭል ነው፣ ክላሲክ ቪ ሌቭል ነው። ላይን ቻርት ላይ ነው ግን እያልኳችሁ ነው የነገርኳችሁ። ክላሲክ ሌቭሎች የምታገኙት ላይን ቻርት ስታደርጉት ቻርታችሁ። ስለዚህ እዚህ ጋርም ክላሲክ ቪ ሌቭል አለ፣ እዚህ ጋርም ክላሲክ ኤ ሌቭል አለ።
ስለዚህ እንደዚህ ነው ማርክ የምታደርጓቸው። ክላሲክ ቪ ሌቭልን ደግሞ ላይን ቻርት ላይ ገብቼ ሳሳያቸው ላይን ቻርት ላይ ገብተን ስናየው ክላሲክ ቪ ሌቭል ዴር ኢዝ ኤ ሎት ኦፍ ክላሲክ ኤ እና ቪ ሌቭል። ይሄው ክላሲክ ቪ ሌቭል ዴር ኢዝ ኤ ሎት ኦፍ ክላሲክ ቪ ሌቭል። ሶ እነዚህን ሌቭሎች ላይክ እንደ ኪ ሌቭል ወይም ደግሞ እንደ ዋን ኦፍ ኤ ኪ ሌቭል አይሲቲ ላይ ሄዳችሁ ፌር ቫሊ ጋፕ፣ ኦርደር ብሎክ፣ ብሬከር ብሎክ፣ ሚቲጌሽን ብሎክ እንደምትሉት ኤምኤስኤን ላይ መቶ ክላሲክ ኤ ሌቭል እና ቪ ሌቭል እንደ ኪ ሌቭል ያገለግላሉ። እነሱን ሞር ዲፕ እየገባን ስንሄድ ክሊር የማደርግላችሁ ይሆናል ማለት ነው። ስለዚህ ወደ ሌላኛው ሌቭል ሶስተኛው ሌቭል ደግሞ ኤስቢአር ኤንድ አርቢኤስ የሚሉትን ሌቭሎች እንያቸው። እነዚህም ሌቭሎች እንደነዛ ናቸው። ምንም የሚለያቸው ነገር የለም። ዴሪዝ እነሱም ዋን ኦፍ ኪ ሌቭሎች ናቸው። ሶ በደንብ ዲፕ ሊገባ ደግሞ ፕላኔን እያየው ላሳዩ። ኦኬ አርቢኤስ እና ኤስቢአር የሚለውን ሌቭል ከማሳየት በፊት ኦሲኤል ሌቭል ምን እንደሆነ ልንገራችሁ። ኦሲኤል ሌቭልም ማለት ሶስተኛው ምንድነው? ሶስተኛው ኦሲኤል ሌቭል ወይም ደግሞ ኦፕን ክሎዝ ኦፕን ክሎዝም ደግሞ ላይክ እንደነዛ ነው። ኤቭሪ ሁሉም ቦታ ላይ የሚገኝ ነገር ነው። ላይክ ዜር ኢዝ ናቲንግ የሚቀየር ነገር የለውም። ኦሲኤል ሌቭል ማለት ለምሳሌ አንድ ካንድል አለ እዚህ ጋር አንድ ባይ ካንድል አለ ብንል ከዛ እዚህ ጋርም አናዘር ባይ ካንድል ክሬት ቢደረግ በእነዚህ በሁለቱ መሃል ያለው ክፍተት ላይን ዳትስ አን ኦሲኤል ሌቭል ኢትስ ዋን ኦፍ ኤ ኪ ሌቭል ማለት ነው። ስለዚህ ማርኬት ኤክስፔክት የሚደረገው እንዴት ነው? ማርኬት መጥቶ እዚህ ላይ ሪያክት እንዲያደርግ ኤክስፔክት ታደርጋላችሁ። ስለዚህ እዚህ ሌቭል ላይ ፖዚሽን የመክፈት ቻንስ ይኖራችኋል። ላይክ እንደ ኪ ሌቭልም እንደ ኢንትሪም ትጠቀሙታላችሁ ነው ዘ ሆል ፖይንት። ለሴልም ስታዩት ደግሞ እንደዛው ነው። ያው እንደዚህ ከመጣ ይሄ ለሴል ኦሲኤል ሌቭል ማለት በመሃላቸው ያለው ጋፕ ማለት ነው። በሁለት ተከታታይ ካንድሎች መሃል ላይ ያለው ጋፕ ኢትስ አን ኦሲኤል ሌቭል the market expected just like እንደዚህ ማርኬት መቶ ሌቭል ሪያክት አድርጎ ቱ the downside እንዲወርድ ነው ኤክስፔክት የምታደርጉት። ይሄ ኢትስ ዋን ኦፍ ኤ ኪ ሌቭል ማለት ነው። ስለዚህ the next thing is ምንድነው? አርቢኤስ። እነዚህ ሁለቱ ፖይንቶች ግልጽ ናቸው አይደለም? እየገባችሁ እንደሆነ እንድነግሩኝ እፈልጋለሁ። ግልጽ ነው? እስካሁን ያወራነው ግልጽ ነው። ክላሲክ ሌቭሎች ኪ ሌቭሎችን ሳወራችሁ እዚህ ላይ ጥያቄ ያላችሁ? ክላሲክ ኤ ሌቭል፣ ክላሲክ ቪ ሌቭል ምን አልከኝ? ኦኬ ሀቢቢ አንተስ? ኦሲኤል ሌቭል እና ክላሲክ ኤ እና ቪ ሌቭል እኔም የለኝም፣ ግን ኦሲኤል ሌቭል ጋር ማለት ነው። ኦኬ እንደኛ አይሲቲ ማለት ነው ፌር ቫሊ ጋፕ ነው ወይስ አይደለም? ሁለት ካንድል ነው። ፌር ቫሊ ጋፕ ምንድነው? ሶስት ካንድሎች አሩ ወይ በሶስት ካንድሎች መሀል የሚፈጠረው ኢምባላንስ አይደለም? ይሄ ግን ምንድነው? በሁለት ካንድሎች ነው። ቻርት ላይ ገብቼ ላሳይ። ቻርት ላይ ገብተን ብናይ ለምሳሌ ግልጽ የሆነ ሪጀክት የተደረገ ኦሲኤል ሌቭል ላሳይ። ሪጀክት የተደረገ ክሊርሊ የተነካ ሌቭል እስቲ ፈልግ። አይ 4 አወር ነው አይደል? እስቲ 3 አወር ዴሊ እሺ ኦሲ ሌቭል ማለት ሞር ክሊር እንዲሆንልን ነው እንጂ ሞልቷል። አሁን እዚህ ጋር ኦሲኤል ሌቭል የለም። ይሄ ፌር ቫሊ ጋፕ አይደለም። ፌር ቫሊ ጋፕ ሳይሆን በሁለት ካንድሎች ነው። በሁለት ተከታታይ ካንድሎች መሀል ላይ የሚፈጠረው ይቺ አሁን ለምሳሌ ዲስ አወር ኦሲኤል ሌቭል፣ ይሄም ኦሲኤል ሌቭላችን ነው። አዮ በሁለት ካንድሎች መሀል የምትፈጠረው መሀል ላይ ያለችው መስመር ማለት ነው። ዳትስ በቃ በጣም ቀላል። ስለዚህ ይሄ ኦሲኤል ሌቭል ነው። አናዘር ኦሲ ሌቭል እንፈልግ። ይሄው ዴር ኢዝ ኦሲ ሌቭል እዚህ ፖይንት ላይ ኦሲ ሌቭል ነው። ስለዚህ በጣም ኢዚ ያን ያህል እንትን የሚለው ነገር የለም። ቻርት ላይ ሳሳያችሁ እንትን ይላል። ሶ ኦሲኤል ሌቭል ግልጽ ከሆነ ግልጽ ነው አይደል ሀቢቢ? ኦሲኤል ሌቭል ማለት በሁለት ካንድሎች ያለው መሀል ላይ ጋፕ ነው። ቀላል። ስለዚህ አሁን ደግሞ ወደ ምን እንሄዳለን? ወደ ኤስቢአር ኤንድ አርቢኤስ። ኤስቢአር እና አርቢኤስ በዘው ከእናንተ ጋር የሚመሳሰል ነገር አለው። ኤስቢአር ይሄ ስንት ሶስት አራተኛ ነው አይደል? ኤስቢአር ማለት ምንድን ነው? ኤስቢአር ማለት አብሪቬሽኑ ሰፖርት ቢከም
ሬዚስታንስ ሰፖርት ቢካም ሬዚስታንስ ማለት ነው። ኤስቢአር ሌቭል ማለት ይህ በጣም ኢዚ የሆነ ነገር ነው። ሰፖርት እና ሬዚስታንስ ሌቭሎችን የምታውቋቸው ከሆነ የእነሱ ተገላቢጦሽ እንደማለት ነው። ስለዚህ ወደ እነሱ ሀሳብ ሲሄድ ኤስቢአር ማለት እሺ ኤስቢአር ሌቭል ማለት ምን ማለት ነው መሰላችሁ? ላይክ አሁን ለምሳሌ አንድ ኪ ሌቭል አለ እንበል። እዚህ ጋር ለምሳሌ አንድ ዳውን የወረደ ሌቭል አለ። ስለዚህ እንዴት አድርጌ ላሳያችሁ መሰላችሁ? እሺ ይሄ ብሬክ ተደርጎ ወረደ። ስለዚህ ማርኬት ወደ ዳውን ሳይድ እንዲወረደ እንዲሄደ እንበል። አውር ኤስቢአር ሌቭል የቱ ጋር ነው? ይሄ ሌቭል ነው አውር ኤስቢአር ሌቭላችን። ለምን ካላችሁ ማርኬት ይሄ ሌቭል ቴስት አድርጎ ወደ ዳውን ሳይድ የመውረድ ቻንስ አለ። ኤስቢአር ማለት ሰፖርት የነበረው ሌቭል ቦዲ ክሎዝ ሲደረግ ሬዚስታንስ ሌቭል ይሆናል። በቃ ያ ነው ኮንሰፕት። በጣም ኢዚ የሆነ ኮንሰፕት። ላይክ እዚህ ጋር ለምሳሌ አንድ ሰፖርት ሌቭል ቢኖረን እንደዚህ ከነበረን አሁን ይሄ ሌቭል ምን ሌቭል ነው? ይሄ ከታች ያሉ ሰፖርት ሌቭሎች ነበሩ አይደለ? ግን ማርኬት ምን ያደርጋል? ይሄን እንዲህ ብሬክ ሲያደርገው ምን ይሆናል? ሰፖርት የነበረው ሌቭል ቢካም ሬዚስታንስ። ስለዚህ ማርኬት ሪቨርስ አድርጎ ያን ሌቭል ቴስት አድርጎ ቱ ዘ ዳውን ሳይድ ይወርዳል። ይሄ ሌቭል ላይክ እንደ ኢንትሪም እንደ ኪ ሌቭልም ትጠቀሙታል። በቃ አለቀ። በጣም ቀላል። ላይክ አንድ ኤግዛምፕል ልጨምርላችሁ። ለምሳሌ አንድ እንዲህ ሌቭል ቢኖረኝ ሰፖርት ሌቭል ቢኖረኝ ይሄ ሌቭል ሰፖርት ሌቭል ከነበረ ማርኬት መቶ ቦዲ ክሎዝ ያደርገው ሰፖርት የነበረው ሌቭል ምን ይሆናል? ሬዚስታንስ ሌቭል ይሆናል። ማርኬት ምን እንዲያደርግ ኤክስፔክት እናደርጋለን? ሪቨርስ አድርጎ ያ ሌቭል ቴስት አድርጎ ቱ ዘ ዳውን ሳይድ። ስለዚህ ሰፖርት የነበረው ሌቭል ወደ ሬዚስታንስ ሲቀየር ያ ነው ማለት ነው። ስለዚህ በጣም ኢዚ ነው። ሰፖርት ቢካም ሬዚስታንስ፣ ሰፖርት የነበረው ሌቭል ወደ ሬዚስታንስ ሌቭል ብሬክ ተደርጎ ሲቀየር ማለት ነው። አርቢኤስ ነው አይደል? አሁን ያሳያችሁ ኤስቢአር ነው አይደል? አርቢኤስ ደግሞ ምን እንደሆነ ልንገራችሁ። አምስተኛ አርቢኤስ ኦኬ አርቢኤስ ሌቭል ማለት ደግሞ ምን ማለት ነው? በቅንፍ ውስጥ ሬዚስታንስ ቢከም ሰፖርት ማለት ነው። ሰፖርት ሬዚስታንስ የነበረው ሌቭል ወደ ሰፖርት ሌቭል ሲቀየር ኢትስ ዋን ኦፍ ኪ ሌቭል ማለት ነው። ያን ደግሞ በኤግዛምፕል ላሳያችሁ። ያ ማለት ደግሞ እንዴት ነው? ላይክ ኤ ሌቭል አሁን ለምሳሌ አለ አይደል? ይሄ ሌቭል ምንድን ነው? ሬዚስታንስ ሌቭል አልነበረም። ማርኬት ያን ሌቭል ብሬክ አድርጎት ሲሄድ ምን ይሆናል? ሬዚስታንስ የነበረው ሌቭል ወደ ምን ይቀየራል? ወደ ሰፖርት። ማርኬት እዚህ ፖይንት ላይ መቶ ሪአክት አድርጎ ቱ ዘ አፕሳይድ ይወጣል። ሆል ኮንሰፕት ነው። በጣም ቀላል ኪ ሌቭሎቹን ማርክ አድርጎ ማውጣቱ በጣም ቀላል። እነዚህ ነገሮች በደንብ ዲፕ ዳውን እንድታያቸው ፈልጋለሁ። ይኸው እዚህ ጋር ነበረን፣ ይሄ ሌቭል ነበረ፣ እንደዚህ የነበረ ሌቭል ነበረ። ለምሳሌ እንደዚህ ብናደርግ ይሄ ምን ሌቭል ነበረ? ሰፖርት ሌቭል ነበረ። ማርኬት ምንድን ነው የሚያደርገው? ኤክስፔክት ይሄንን ሌቭል ብሬክ አድርጎት ወጥቶ ይሄ ሌቭል ቴስት እንዲያደርገው ምናደርገው። ቴስት ባያደርገው ኖሮ ሰፖርት ሌቭል ወይም ደግሞ ክላሲክ ሌቭል ብለን እንጠቀመው ነበር ማለት ነው። ስለዚህ 50% ኦፍ ሊኩዊዲቲ ደግሞ የሚባል አለ። አሁን እስካሁን ያወራ ነው ስለምን አይተናል? ክላሲክ ኤ፣ ክላሲክ ቢ ሌቭል፣ አርቢኤስ እና ኪኤም ሌቭል ደግሞ ምን እንደሆነ ልንገራችሁ። ኪኤም ሌቭል ማለት ደግሞ አሁን ኪኤም ሌቭል ልንገራችሁ። እሺ አሁን ላይክ ከፕራይስ አክሽን ጋር የሆነ የሚቀራረብ ነገር አለው ታውቃላችሁ። ኪኤምኤል ሌቭል ማለት ለምሳሌ ኤግዛምፕል ባሳያችሁ፣ ለምሳሌ ማርኬት እዚህ ጋር እንዲህ ነበረ። ይሄ ሌቭል ሃዩን ብሬክ አድርጎት ወጣ። ከዛ ድጋሚም ቴስት ሳያደርገው ብሬክ አድርጎት ወረደ። ከዛ ማርኬት መጥቶ ቴስት ሲያደርገው እቺ ሌቭል ኪኤም ሌቭል ዲስ አወር ኪኤምኤል ሌቭል። ይሄ ሌቭል ኪኤም ሌቭላችን በቃ ላይክ ሄድ ኤንድ ሾልደር፣ እዚህ ጋር ሄድ አለ፣ ሾልደር ፈጣ ፕራይስ አክሽን ጋር ትንሽ መቀራረብ ነገር አለው። ስለዚህ ሬዚስታንስ የነበረው ሌቭል እንደገና ብሬክ ተደርጎ ድጋሚ ሪስፔክት ሲያደርገው ዳውን አድርጎ ድጋሚ ቴስት ሲያደርገው ኢት ቢካም ኪኤም ሌቭል ተብሎ ይጠራል ማለት ነው። ስለዚህ ለቴክስት ልጻፍ እዚህ ጋር ስድስተኛ ምን ተብሎ ይጠራል? ኪኤም ሌቭል። ይሄ ለሴል ነው። ለባይ ደግሞ ላሳያችሁ። ለባይ ደግሞ እንዴት ነው? ማርኬት እንዲህ ነበረ፣ ከዛ እንዲህ ነበረ፣ ያንን ብሬክ አደረገ፣ ከዛ እንዲህ ወጥቶ ተመልሶ መጥቶ ያችን ሌቭል ቴስት አድርጎ ቱ ዘ አፕሳይድ ሲወጣ የትኛው ነው ኪኤም ሌቭላችን? ይሄ ሌቭላችን ኪኤም ሌቭላችን።
ቻርት ላይ ሞር ገብቼ አሳያችኋለሁ። ቻርት ላይ ገብቼ ስለ ኬም እና ስለ አርቤስ ሌቭል እንገራችሁ። አሁን ኬም ሌቭል የቱ ጋር አለ? ይኸው እዚህ ጋር ኬም ሌቭል አለ። ማይዛው ቻርቱ ላይ ፐርፌክት የሆነ ነገር አጠብቁ። ፐርፌክት ሻርፕ የሆነ ነገር የለም። ካያችሁ ይኸው ሄድ እዚህ ጋር አለ፣ ሾልደር ሾልደር ማርኬት መጥቶ ያ ሌቭል ቴስት አደረገው ደወረደ። ኢት ኢዝ አወር ኬም ሌቭል። ኤስቢአር እና አርቤስ ሌቭል ደግሞ ላሳያችሁ። እሺ ኤስቢአር ሌቭል ለምሳሌ ኤስቢአር ሌቭል እዚህ ጋርም ኤስቢአር ሌቭል አለ። የት አለ ኤስቢአር ሌቭል? ይኸው ኤስቢአር ሌቭል ቀለል ያለ ኤስቢአር ሌቭል። ምን አረገ ማርኬት ኤ ሌቭል ሪስፔክት እንዲያደርገው ስንጠብቅ ምን አረገ? ሪስፔክት ሲያደርገው ቦዲ ክሎዝ አደረገው። ቦዲ ክሎዝ ካደረገው በኋላ እዚህ ጋር ሪስፔክት አደረገው አይደል? ነክቶት ወረደ። ያ ማለት ኤስቢአር ሌቭል። አርቤስ ሌቭል ደግሞ ማለት የትኛው ሌቭል ነው? አርቤስ አይ ሚን ኤስቢአር ነው። አርቤስ ሌቭል ደግሞ ማለት ለምሳሌ እሺ ይኸው አናዘር አይ ሚን አናዘር ኤስቢአር ያምታታኛል። ለዛ እኮ ነው እንደዚህ ሁለት ሌቭሎች እዚህ ጋር ማርኬት መጥቶ ሪስፔክት ማድረግ ሲጠበቅበት ብሬክ አድርጎት ይሄድ እንደገና ሪቨርስ አድርጎ ቴስት ያደርግ ኤስቢአር ሌቭል ይሆናል ማለት። ስለዚህ እዚህ ላይ ጥያቄ ካላችሁ ንገሩኝ እና ወደ ቻርት ገብቼ ያሳያችኋለሁ። አሁን ኤስቢአር አርቤስ አሁን ያወራንባቸው ኪ ሌቭሎች ኬም ሌቭል ኤስቢአር እና አርቤስ ሌቭል ኦሲውን ያው ስለነዚህ ግልጽ ነው። ስለ ኦሲዎቹ ሌቭል ቀላል ሰፖርት አይ ሚን ኤስቢአር አርቤስ ኬም ላይ ጥያቄ ካላችሁ ልንገራችሁ ንገሩ ጠይቁ። በዚህ የለም እዚህ ላይ ኤስቢአር እና አርቤስ ላይ ማለት ነው። ኦኬ ላይክ ምንድነው መሰለህ አሁን ለምሳሌ መጀመሪያ የነበረው ሰፖርት ሬዚስታንስ ሆነ ኦር ደግሞ መጀመሪያ ላይ የነበረው ሬዚስታንስ ሰፖርት ሆነ። እሱ ላይክ ቤዚክ አይዲያ ነው ነገር። አሁን ለምሳሌ ያንን ዞን ሪፒት ማድረግ አለበት። ከዛ በኋላ የሚወርደው ካንድል ምን አልከኝ? ላይክ እንዴት መሰለህ አይዲያው አሁን ለምሳሌ ሰፖርት ኤስቢአር እና አርቤስ ላይ ማለት ነው። ላይክ እነሱ አይሲቲ ላይ ያለው ኮንሰፕቶች ስለሆኑ የሚያል የሚከብድ ነገር አለ። ግን ላይክ እኔ የቱ ጋር መሰለህ አሁን ለምሳሌ ሰፖርት ሌቭል ላይ ልክ ሲደርስ there are so many sellers at that point። ስለዚህ ላይክ እሱ ፑል ባክ ያደርገዋል። ስለዚህ ሰፖርት እና ሬዚስታንስ ፈጠረ። ስለዚህ ልክ ብሬክ አውት አደረገው ስንል there are so many sellers ከዛ በኋላ ደግሞ they are bigger than buyer። ስለዚህ ሃይ አማውንት ኦፍ ሴለርስ ስለሚሆን ብሬክ ያደርገውና ወደ ላይ ይወጣል። ግዴታ ያንን የመጀመሪያ ሰፖርት የነበረው ሌቭል ሪቴስት አድርጎ ወደ ላይ እንዲወጣ ኤክስፔክት ማድረግ አለብን ጥያቄ። ኦኬ አሁን እዚህ ጋር ምን መሰለህ ጥያቄው ግልጽ ነው። ሚዩት አድርጋ እንዴ ስለሚያስተጋባ። ኦኬ አሁን ሐሳብ ግልጽ ነው። አሁን ለምሳሌ እዚህ ጋር ስለ ኤስቢአር ስናወራ ሰፖርት ሌቭላችን እዚህ ጋር አለ። ለምሳሌ ላይክ እዚህ ጋር ሰፖርት ሌቭል አለ፣ ማርኬት ወጣ። ይሄ ሌቭል አለ። ለምሳሌ ይሄ ሌቭል ሰፖርት ሌቭል ነው አይደለም? በእኛ ስትራቴጂ ደግሞ ምን ተብሎ ይጠራል? ክላሲክ ቪ ሌቭል። መጀመሪያ ያሳየኋችሁ ክላሲክ ቪ ሌቭል። ማርኬት መጥቶ ይሄ ሌቭል ቴስት ካደረገው እሰየው እንጠቀመዋለን። ላይክ እንደ ክላሲክ ቪ ሌቭል አድርገን እንጠቀመዋለን። መጥቶ ይሄን ቴስት አድርጎት ከሄደ ግን ሜቢ ይሄን ማርኬት ደግሞ መጥቶ ቦዲ ክሎዝ ካደረገውስ ምንድነው የምናደርገው ነው ሐሳቢ። ገብቷል? ሰፖርት የነበረን ሌቭል አለ። ሰፖርት ሌቭል ታውቀዋለህ። ሰፖርት ሌቭል ከታች ያሉ ቪ ሌቭሎች ናቸው አይደል? ድግግም ታፕ የተደረገ ፖይንት ኢትስ የሰፖርት ሌቭል። ግን ማርኬት ይሄን ሰፖርት ሌቭል ሆልድ ማድረግ ወይም ደግሞ ሪስፔክት ማድረግ ከብዶት ብሬክ አድርጎት ቦዲ ክሎዝ አድርጎት ከሄደ ሰፖርት የነበረው ሌቭል ሬዚስታንስ አድርገን እንጠቀመዋለን። ሬዚስታንስ ማርኬት ይሄንን ቦዲ ክሎዝ አደረገው ማለት መጥቶ ቴስት ያደርገዋል። መጥቶ ቴስት ካደረገው በኋላ ቱ ዘ ዳውን ሳይድ ማርኬቱን ኤክስፔክት አደርገዋል። ግን መጥቶ እዚህ ጋር ይሄ ሌቭል እዚህ ጋር ሪቴስት ከተደረገ ላይክ እንደ ክላሲክ ቪ ሌቭል ተጠቅመው ታልፈዋለህ። ግን ግዴታ አይደለም። በቃ የሆነውን ታያለህ፣ ያለውን የፕራይስ አክሽን ታያለህ። ቦዲ ክሎዝ ከተደረገ ኤስቢአር ነው። ቦዲ ክሎዝ ካልተደረገ ደግሞ ክላሲክ ቪ ሌቭል ነው። ወደ አርቢኤስ ደግሞ ስመጣችሁ ይሄ ሬዚስታንስ ሌቭል እንደሆነ ይታወቃል አይደል? ማርኬት መጥቶ አይ ሚን
ማርኬት መጥቶ እዚህ ጋር ቴስት ካደረገው እሰየው ትጠቀመዋለህ፣ ዘና ብለህ እሱን ፖይንት ትጠቀመዋለህ። ግን ያንን ሆልድ ማድረግ ከከበደው ነው የኔ ሀሳብ። ገባህ አይደለ? ቦዲ ክሎዝ ከተደረገ እንዴት ነው እዛ ጋር ዲሳይድ የምናደርገው? እንዳልከው ነው ዴር ኢዝ ኤ ሎት ኦፍ ባየርስ ዴር ኢዝ ኤ ሎት ኦፍ ሴለርስ አይደለ? ስለዚህ አዳት ታይም እንዴት ነው ዲሳይድ የምታደርገው? ይሄ ራስን ፕሮቴክት ከማድረግ ጋር በጣም ይገናኛል። ገባ? አንዳንድ ትሬደሮች አሉ የሆነ የማርኬቱ ሪያክሽን ሳያልቅ ፌክ ሙቭመንቶች አሉ። ፌክ ሙቭመንት ማለት ምን ማለት መሰለህ? እዚህ ጋር በደንብ እንድትሰማኝ የምፈልገው ነገር መሰለህ። ለምሳሌ አንድ የሆነ ሬዚስታንስ ሌቭል ካለ ማርኬት መጥቶ ቴስት እኮ ያደርገዋል። ለምሳሌ ሃየር ታይም ፍሬም ግን ሆልድ ላይ ያደርገው ይችላል። ክሎዚንጉን መጠበቅ አለብህ። ገባ? ሜቢ ነክቶ ትንሽ ሪቨርስ ሲያደርግ አንተ ኤክስኪውዝ ስታደርግ እዚህ ጋር ዴር ኢዝ ሎት ኦፍ ሴለርስ ብሎ ማርኬት ቦዲ ክሎዝ ያደርገዋል። እዛ መጥቶ ያ ሌቨር ታፕ አድርጎ ከአንተ በተቃራኒ ሳይድ ይሄዳል። ራስን ፕሮቴክት ለማድረግ እዛ ጋር የሚፈጠረውን ፖይንት ታየዋለህ ማለት። ክሎዚንጉን በደንብ መጠበቅ አለብህ። ስለዚህ ሰፖርት የነበረው ሌቭል ወደ ሬዚስታንስ ይቀየራል። ሬዚስታንስ የነበረው ሌቭል ወደ ሰፖርት ይቀየራል። ወጣ ምን ሆነ እንደሆነ አሩን ነው። ሀቢቢ እንዴት ነው? እየገባህ ነው አይደለ? እየገባኝ ወጣ። እሱ ለምን እንደሆነ አሩን ኔትወርክ ነው መሰለኝ። ኦኬ ጠብቀዋለህ ትንሽ ወይስ እንጠብቀዋለን? ኧረ ትንሽ እንጠብቀውና አንድ 2 ደቂቃ ልጠብቁ። ካልሆነ እንቀጥልና ሪከርድ ልክለታል። ገባ ሀቢቢ በዚህ እንዴት ነው አሁን ያስረዳው ነገር ገብቷል አይደል? ቱ ቢ ፕሮቴክትድ ነው ገብቶኛል። በቃ ቀላል ናቸው። አሁን እነዚህ ነገሮች ዴይ ቱ ዴይ ቻርቱ ላይ የሄዳችሁ ዲፕሊ ስታዩዋቸው እንደዚህ አሁን ሰፖርት ሬዚስታንስ የነበሩ ሌቭሎችን በደንብ ማርክ ስታደርጓቸው ቪዲዮንም ለቅላችኋለሁ። እኔም ኤኒታይም መጠየቅ ትችላላችሁ። ስለዚህ እነዚህ ናቸው። አሁን የ50% ኦፍ ሊኩዲቲ የሚባለው ነገር አሁን ባላሳያችሁ ደስ ይለኛል፣ ግን ደግሞ ላይክ እንደ ኪ ሌቭል ስለምንጠቀመው ሌሚሹ አሁን ለምሳሌ ዴሪዝ እዚህ ጋር አንድ ካንድል አለ። እሺ ከዛ በኋላ ለምሳሌ እዚህ ጋር አናዘር ካንድል ቢኖር ለምሳሌ ቀይ ከለሩ ማተር አያደርግም። ከለር ማተር አያደርግም። ለምሳሌ የዚህ ካንድል ዊክ ይኖራል። ግን እዚህ ጋር ምንድነው እንድታውቁት የምፈልገው ሌቭል አለ። እንድታውቁት የምፈልገው ነገር አለ። እያንዳንዱ ፖይንት የራሳቸው የሆኑ ክራይቴሪያዎች አሏቸው። አንድ ኪ ሌቭል በጣም ብዙ የራሱ የሆነ ክራይቴሪያዎች አሏቸው። እነሱን ዲፕ ዳውን በደንብ ማሳያዎች ይሆናል። ችግር የለውም። ዴይ ቱ ዴይ ዛሬ ጀስት ፕሮዳክቱን ለማሳየት ነው። ስለዚህ ስለ 50% ኦፍ ሊኩዲቲ እያየሁ ልንገራችሁ። ኦኬ 50% ኦፍ ሊኩዲቲ ማለት የአንድ ሎንግ የሆነ ዊክ ወይም ደግሞ ሊኩዲቲ የዛ ሊኩዲቲ 50% ነው። ባችሁ የዛ ሊኩዲቲ 50% ላይክ እንዴት መሰላችሁ? አሁን ለምሳሌ እዚህ ጋር ሎንግ ዊክ አለ አይደል? ሎንግ ዊክ አለ። የዚህን 50% ታውሩታላችሁ። ያ ማለት ግማሿን ሴንተር ላይ ግማሹን ትከፍሉታላችሁ። እንደዚህ አድርጋችሁ እዛ ምን ታረጉታላችሁ? ማርክ ማድረግ ነው የሊኩዲቲውን 50% ማርክ ማድረግ 50% የት አለ? ይሄው የሊኩዲቲዋን 50% ማርክ ታደርጋለህ። እዛ 50% ብዬ ጽፍበታል። ስለዚህ ይሄ ሌቭል ቤዚክሊ ለምንድን ነው የሚያገለግለው መሰለህ? ለኪ ሌቭል እና ብቻውን የሚያገለግል ነገር አይደለም። እዚህ ጋር በደንብ ልጻፍላችሁ። እዚህ ጋር ኖቷን ብትይዟት በጣም አሪፍ ነው። እሺ 50% ኦፍ ሊኩዲቲ 50% ወይም ደግሞ ሲኢ ተብሎ ይጠራል። በእኛ ቋንቋ ሲኢ ተብሎ ይጠራል። ስለዚህ ሌቭል ዴፊኒሽን ብጽፍላችሁ ኢት ስሞል አድርግላችሁ ኢት መስት ቢ ሎንግ የሆነ ዊክ መሆን አለበት። ሎንግ ዊክ መሆን አለበት። የመጀመሪያው ክራይቴሪያ። ሌላኛው ምንድን ነው? ቲኤስ በጣም ማንዳቶሪ ነው። ቲኤስ ማንዳቶሪ ነው። ቲኤስም ወደ ቲኤስም ማሳመጣላችኋል። ይኸውላችሁ ዴር ኢዝ ሎንግ ዊክ አለ ማለት ምን ማለት ነው መሰላችሁ? ዴር ኢዝ ኤ ሎት ኦፍ ኢምባላንስ። አሁን ወደዚህ ሀሳብ ልንጠላችሁ ላስረዳችሁ። ስለዚህ ሌቭል
ይኸውላችሁ የሊኩዊዲቲ 50% ማለት ሃየር ታይም ፍሬም ላይ ሄዳችሁ ነው የምታዩት። እንደዚህ አይነት ነገር መሆን አለበት። የመጀመሪያው ነገር ምንድነው? ዊኩ ሎንግ መሆን አለበት። ቱ ቢ ኤ ፕላስ ወይም ደግሞ ቱ ቢ ፐርፌክት ሎንጉ ዊኩ ሎንግ መሆን አለበት ወይም ደግሞ ረዘም ያለ ዊክ መሆን አለበት። ሁለተኛው ነገር ምንድነው? ቲኤስ ኢዝ ማንዳቶሪ የሆነ ነገር ነው። ቲኤስ ሜቢ ፕሮባብሊ ያለ ቲኤስ የምትጠቀሙበት ሌቭል አለ። ቲኤስ ማለት እቺ ማለት ሊኩዊዲቲ ቴክ ተደርጓል። ዜሪ ዜሮ ኦፍ ሴለርስ እዚህ ፖይንት ላይ አስወጥቷል ማለት ሊኩዊዲቲ ስዊፕ ማለት ነው በሌላ ቋንቋ። ተርትል ስዊፕ ማለት ቲኤስ ማለት በሌላ ቋንቋ ተርትል ስዊፕ እሱ ላይ በደንብ ዲፕሊ ሲአርቲን ሳሳያችሁ እሱ ላይ በደንብ ነግራችኋል። ግን ቲኤስ ማለት ላይክ እንደ ሊኩዊዲቲ ስዊፕ ማየት ትችላላችሁ። ስለዚህ ያን ብሬክ አድርጎታል። ኢፍ ዴር ኢዝ ኤ ዊክ ወይም ደግሞ ሎንግ የሆነ ዊክ አለ ማለት እዚህ ፖይንት ላይ ምን አለ? ዴር ኢዝ ኤ ሎት ኦፍ ኢምባላንስ። ስለዚህ ማርኬቱ እንዴት ነው ኤክስፔክት የምታደርጉት? እዚህ ሌቭል ላይ መጥቶ ሪያክት እንዲያደርግ ከዛስ ኤ ፕላስ ሴታፕ ግን ምንድነው ኤ ሌቭል አላይን ማድረግ አለበት። አላይመንት ማለት ለምሳሌ 4 ሃወር ላይ ያያችሁት ክላሲክ አይ ሚን 50% ኦፍ ሊኩዊዲቲ 4 ሃወር 3 ሃወር 2 ሃወር ላይ ወርዳችሁ ስታዩት የሆነ ኪ ሌቭል ኤስቢአር ሊሆን ይችላል፣ ኦሲኤል፣ አርቢኤስ፣ ክላሲክ ኤ ሌቭል አላይን ሊያደርግበት ይገባል ሐሳብ። ቻርት ላይ ገብቼ ላሳያችሁ። ለምሳሌ ከዚህ በፊት ቴክ ያደረኩት ትሬድ አለ 50% ኦፍ ሊኩዊዲቲ ያው እኔ ቻርቶችን እንዳለ አናላይዝ ያደረኩትን ስላጠፋሁት ሜቢ ላይ ኖር ይችላል ግን 50% of liquidity 50% of liquidity ኦኬ አሁን እቺን ፖይንት ይውል እቺን ፖይንት በደንብ ይወት ምን አለው ማርኬቱ ሎንግ የሆነ ዊክ አለው አይደል እዚህ ጋር ካያችሁ ሊኩዊዲቲውን በሊኩዊዲቲው ብሬክ አድርጓታል። እቺ ምንድነው? ተርትል ሱፕ ኢዝ ማንዳቶሪ ብያችኋለሁ አይደል? ይሄ ፎር አወር ታይም ፍሬም። ስለዚህ ይሄ ሌቭል አሰምርበታለሁ 50% ወይም ደግሞ የሊኩዊዲቲ 50% ላይ በደንብ አሰምርበትና 2 አወር ላይ እንሂድና 2 አወር ላይ ምንም አላይን ያደርጋል 1 አወር 1 አወርም አላይን ያደርጋል 30 ሚኒትስ አይ ሚን 50 ሚኒት ላይ ግን ኪሌቭሎች አላይን አድርገውበታል። ፎር 30 ሚኒት ላይ 30 ሚኒት ከምን ጋር አላይን አደረገ? ኪኤም ሌቭል ጋር አላይን አላደረገ? ኪኤም ሌቭል ማለት ያው ያቺ 50% እዚህ ታይም ፍሬም ላይ ድሮፕ አድርጋችሁ ስታዩት ከምን ጋር አላይን አደረገ? ያ ማለት አላይን አደረጉ ማለት ተገናኙ፣ ሁለቱ ተመሳሳይ ቦታዎች ሆኑ። እንደዛ ካልሆነ ይሄን ፖይንት አትጠቀሙትም ማለት ነው። ስለዚህ ይሄ ነገር ያው ብዙ ጊዜ ቻርት ላይ ከቆይታ በኋላ ስለሚፈጠር ስለነሱ ነገሮች ዲፕ ዳውን በደንብ እናያለን ማለት ነው። ይሄ ነገር ለጊዜው ሃይላይት ሊነገርኳችሁ ቻርት ላይ በደንብ እነግራችኋለሁ ላይክ ለኪ ሌቭል ስለምንጠቀም ማለት ነው። ስለዚህ እነዚህ ነገሮች አንዴ ከመጀመሪያው ሐሳብ ልከልስላችሁና እዚህ ላይ ጥያቄ ካላችሁ ጠይቁኛላችሁ፣ ከሌላችሁ ደግሞ ወደ ኔክስት ሌቭል እንትን እንላለን ማለት ነው። ኦኬ የመጀመሪያው ምንድነው? ኤምኤስኤንአር የራሱ የሆነ ኪ ሌቭሎች አሉት። ክላሲክ ኤ ሌቭል፣ ክላሲክ ቪ ሌቭል፣ ክላሲክ እና አይ ሚን ኤስቢአር፣ አርቢኤስ፣ ኦሲኤል 50% ኦፍ ሊኩዊዲቲ እና ክላሲክ ኤ ሌቭል እና ቪ ሌቭል ማለት እነዚህ ናቸው። ኤ ሼፕ እና ቪ ሼፕ የፈጠሩ ሌቭሎች። ኦሲኤል ሌቭል ደግሞ ማለት በሁለት ተከታታይ ካንድሎች መሀል ያለው ጋፕ ወይም ደግሞ መሀል ላይ ኦፕን ክሎዝ ሌቭል ተብሎ ይጠራል። መሀል ላይ ያለው ሌቭል ላይክ እንደ ኦሲኤል ሌቭል ወይም ደግሞ እንደ ኪ ሌቭል ተቀምጧላችሁ። ኤስቢአር ሌቭል ማለት ደግሞ ምንድነው? ሰፖርት ቢካም ሬዚስታንስ። ሰፖርት የነበረው ሌቭል ሬዚስታንስ ሲሆን እዚህ ጋር ሰፖርት ነበረ፣ ብሬክ አድርጎት ቦዲ ክሎዝ መጥቶ እዚህ ጋር ድጋሚ ቴስት አድርጎ ዳምፕ ሲያደርግ ኢትስ ቢካም ሬዚስታንስ ሌቭል። አርቢኤስ ደግሞ ሬዚስታንስ ቢካም ሰፖርት። ሬዚስታንስ የነበረው ሌቭል ቦዲ ክሎዝ ከተደረገ በኋላ ክሎዝ አድርጎት ወደ ላይ ብሬክ አድርጎት ከወጣ በኋላ ድጋሚ መጥቶ ቴስት ሲያደርገው ሬዚስታንስ የነበረው ሌቭል ምን ይሆናል? ወደ ቢካም ሰፖርት ሌቭል። ስለዚህ ዲስ ኪኤም ሌቭል ደግሞ ምንድነው? አንድ ቦዲ ወይም ደግሞ አንድ የሆነ ክላሲክ ኤ ሌቭል ነበረ፣ ብሬክ ተደረገ፣ መጥቶ ቴስት እንዲያደርገው ኤክስፔክት እና ድጋሚ ብሬክ አደረገው፣ ድጋሚ መጥቶ ቴስት ሲያደርገው ኪኤም ሌቭል እዚህ ጋርም ቀላል ነው ማለት። ስለዚህ ዲስ ስትራቴጂ ዋናው ዓላማው ምንድነው? የዚህ ስትራቴጂ ኢንትሮዳክሽን ላይክ ሃይላይት ሊብነግራችሁ ምንድነው? በጣም the easiest ወይም ደግሞ በጣም ቀላል ለመገንዘብም ለመናገርም ለማየትም አናላይዝ ለማድረግም ማርኬቱ ላይ በደንብ ዲፕ ዳውን ገብቶ ነገሮችን ለማየት በጣም the easiest way ይሄ ነገር ከዛ አይኖ በደንብ ለረጅም ጊዜ ትሬድ ስላደረኩበት በጣም ውጤታማ የሆነ እንትን ነው ስትራቴጂ ነው እና ኤቭሪቲንግ is gonna be በጣም አሪፍ። ስለዚህ ይሄ ስትራቴጂ ዋናው ዓላማው ምንድነው? with low amount of risk high amount of አራሮችን ሂት እንድታረጉ ዊን እንድታደርጉ ነው ዋናው ዓላማው ማለት። ስለዚህ ኤቭሪ ሞመንት ደግሞ they have their own criteria
እዚህ ስትራቴጂ ላይ ምንድነው ሁሉም ፖይንቶች የራሳቸው የሆኑ ክራይቴሪያዎች አሉ። ኤቭሪ ሞመንቶቹን ደግሞ ምንድነው በጣም ፐርፌክት መሆን አለባቸው። ፊብ አላይመንት፣ ታይም ፍሬም አላይመንት ግድ ነው። ገባችሁ አይደለ? እነዛ ነገሮች በጣም አስፈላጊ ነው። ስለዚህ ዋናው ዓላማው ዊዝ ሎ አማውንት ኦፍ ሪስክ ሃይ አማውንት ኦፍ ዊኖችን ቴክ ለማድረግ ነው ዋና ዓላማው ማለት ነው። ስለዚህ ስለነዚህ ነገሮች ከነገርኳችሁ ኔክስት ቲንግስ ምንድነው በቃ ሞር ሃይ ፕሮባቢሊቲ መሆን አለባችሁ። ዓላማ ይገባችሁ እዛ ነገር ላይ ዲፕ ዳውን እንድትሉ ነው። ስለዚህ እነዚህን ነገሮች በደንብ እንያቸው። እነዚህ ነገሮች ግን እንትን የምንል ከሆነ ሀሳብ ልጨምርላችሁ ማለት እኔ በየቀኑ ላበዛባችሁ አልፈልግም። ያው ዴይ ቱ ዴይ ማደግ ነው ያለበት። ነገ ላይ ደግሞ ቀስ እያልኩ ነው እንትን ማለት የምፈልገው። ዲፕ ዳውን በየቀኑ ብዙ ነገር ሳበዛባችሁ ጥሩ አይመጣም እና እዚህ ነገር ላይ ይጨመር የምትሉ ከሆነ አንድ ሀሳብ ጨምሬላችሁ እንዝጋው። ግን ይሄ ነገር ይበቃናል ለዛሬ። ይሄ ነገር ላይ በደንብ ካየን ነገ ደግሞ ኔክስት ቀጣይ ቀን ላይ ደግሞ በደንብ ዲፕ ዳውን እየሄድን እንትን እንላለን። ግን ለጊዜው ዲስ ኢዝ ኢነፍ የምትሉኝ ከሆነ ንገሩ። በጸሎት እንታስባለን። አረማን ጨመር አይደል? አራው ኦኬ፣ እንደዛ ከሆነ ይመችል፣ ችግር የለም። ኦኬ፣ ስለዚህ ሀቢቢሳ ይጨመር አይደል? እሺ፣ ችግር የለውም። እኔ ሀሳቤ ከፕላናችን በፊት ቀደም ብለን ብንጨርስም ችግር የለብኝም የሚለው ነገር የለም። ስለዚህ ወደ ክራይቴሪያዎቹ እንግባ። ድሮዊንጎቹን እንዳለ ልደልታቸው። ስለዚህ እነዚህ ማሌዥያን ሰፖርት ኤንድ ሬዚስታንስ የራሱ የሆነ ክራይቴሪያ አለው። አንድን ትሬድ ኤክስኪዩት ለማድረግ የራሳችሁ የሆነ ክራይቴሪያ አለ። ገባችሁ አይደል? አሁን ይሄን ነገር ከነገርኳችሁ በኋላ ስለ ስቶሪ ላይ ነገርና ዛሬ በቃናል ማለት። ስለዚህ ክራይቴሪያስ አንድን ትሬድ ኤክስኪዩት ለማድረግ የራሱ የሆነ ክራይቴሪያዎች አሉት። ገባችሁ? የመጀመሪያው ነገር ምንድነው? ሪጀክሽን ማለት ኪ ሌቭሎች ላይ አሁን የነገርኳችሁ ኤስቢአር፣ አርቢኤስ፣ ኦሲ ሌቭል እነዚህ ሌቭሎች ላይ መጀመሪያ ሪጀክሽን ሊኖራችሁ ይገባል። አንድን ትሬድ ኤክስኪዩት ለማድረግ የመጀመሪያው ፕላን አሁን ለምሳሌ እኔ ቤዝድ ኦን ማይ ፕላን አንድ ትሬድ ኤክስኪዩት ለማድረግ መጀመሪያ ሪጀክሽን ሊያደርግልኝ ይገባል። ስለዚህ ቆይ የሆነ ነገር እያየሁ ልንገር። እሺ አንዴ ኦኬ እንቀጥል። የበፊት ኖቶች ያሉና እነሱ ላይ በጣም ብዙ በጣም የሚጠቃቅሙ ነገሮችን ስላየው እነሱ ልጀምር። እሺ ኮርስ አውትላይኑ ዋናው ክራይቴሪያዎቹ በፊት ልነግራችሁ የምፈልገው ነገር ምንድን ነው? እሺ የመጀመሪያው ፖይንት ነው ቤዚክ ኤስኤንአር። ስለዚህ ዋናው ከዚህ ቀጥሎ የምናየው ምንድን ነው? ስለ ስቶሪ ላይን፣ ስለ ሴትአፕ፣ ኢንትሪ፣ ትሬን ላይንስ፣ ኮንፍሉሽን፣ ኢንገልፊንግ፣ ሪስክ ማኔጅመንት እና ሳይኮሎጂ ነው ቤዚክሊ ስትራቴጂ የሚያጠነጥነው። ስለዚህ ኤስኤንአር ኢዝ ኦብዘርቬሽን ኦፍ ሰፖርት ኤንድ ሬዚስታንስ። ይሄን በደንብ ተነጋግረን ስለ ክላሲክ ሌቭል ስለዚህ እያንዳንዱ ነገር አውርተናል። ስለዚህ ክራይቴሪያው በፊት ማወቅ ያለባችሁ ስለ ብሬክ አውት ማለት አንድን ትሬድ ኤክስኪዩት ለማድረግ አንድ ራሱን የቻለ ዋና ክራይቴሪያ። ስለዚህ ክራይቴሪያዎቹ ስጀምር የመጀመሪያው ፖይንት ምንድነው? እንደነገርኳችሁ ነው። የመጀመሪያው ክራይቴሪያ ምንድነው? የመጀመሪያው ምንድነው? ክራይቴሪያ አንደኛ ክራይቴሪያ ብለን እንጻፈው። ፈርስት ክራይቴሪያ አንደኛ ሪጀክሽን። የመጀመሪያው ፖይንት ሪጀክሽን ደግሞ እንዴት እንደምታየው ልንገራችሁ። ሪጀክሽን ማለት ለምሳሌ ዴሪስ የሆነ ኪ ሌቭል እዚህ ጋር አለን። ለምሳሌ እቺ ሌቭል እቺ መስመር ለምሳሌ ኤስቢአር ሊሆን ይችላል፣ ኦሲ ሌቭል ሊሆን ይችላል፣ አርቢኤስ፣ ኤስቢአር፣ ፒኤም 50% ኦፍ ሊኩዊዲቲ ሊሆን ይችላል። አይሮን ግን ማርክ ተደርጓል። በቃ ይሄን አስቡ። ስለዚህ የመጀመሪያው ፖይንት ምንድነው? ሪጀክሽን። ማርኬት መጥቶ አንድ ኪ ሌቭል ላይ ሪጀክት ሊያደርግ ይገባል። ሪጀክት ማድረግ መጥቶ ሊነካው ይገባል። ሪጀክት ካደረገ በኋላ ኔክስት ቲንግ ኢዝ ምንድነው? በቃ ትጠብቁታላችሁ ወደ ባይ ወይም ደግሞ ወደ ሴል። ግን ወደ ባይ እና ወደ ሴል ዝም ብላችሁ አይደለም የምትጠብቁት።
ኔክስት ቲንግ እዚህ ፖይንት ላይ ሪጀክት ካደረገ በኋላ ምንድነው መጀመሪያ ፌክ የሆነ ብሬክአውቶችን ሊሰጧችሁ ይችላል። ፌክ የሆነ ሙቭመንት እዚህ ጋር ለምሳሌ እንደዚህ መጥቶ አይዲ የሚሰጣል እዚህ ጋር ከዛ መጥቶ ነው እዚህ ጋር ብሬክአውት የሚሰጠው ከዛ መጥቶ ኢንትሪ መጥቶ አፕሳይድ ኤክስፔክት ማድረግ። ስለዚህ ይሄ ነው በቃ ይሄን ትሬድ ኤክስኪዩት ለማድረግ ነው እኛ እዚህ ጋር ተፈተፍ እያልን ያለው። በቃ እንደዚህ አይነት ሴታፕ ነው መጠበቅ ያለባችሁ። ስለዚህ አሁን ይሄን ዲፕ ዳውን ደግሞ ልንገራችሁ። የመጀመሪያው እንደነገርኳችሁ ነው ሪጀክሽን። ሪጀክሽን ማለት አንድ ኪ ሌቭል ላይ ይሄ ሌቭል ማለት ኪ ሌቭል ነው። ይሄ ምንድነው ኪ ሌቭል ኪ ሌቭል አሩ ነው። ይሄ ምን አይነት ኪ ሌቭል ሊሆን ይችላል እንደሚችል ኢማጂን አድርጉት እናንተ። ወይ ክላሲክ ቪ ሌቭል ሊሆን ይችላል፣ አርቢኤስ ሌቭል ሊሆን ይችላል፣ ኤስቢአር ሊሆን ይችላል። አሩ ነው በቃ ኢትስ ዋን ኦፍ ኪ ሌቭል። አሁን እዚህ ጋር ዲፕ ዳውን እንድታውቁት ፈልጋለሁ። የመጀመሪያው ሪጀክሽን። ስለዚህ እዚህ ኪ ሌቭል ላይ ሪጀክት ካደረገ በኋላ ማርኬት ምን አደረገ? መጀመሪያ እዚህ ጋር ሪጀክት ያደረገው ሪጀክሽን ፖይንቱ አቺ ነው ኪ ሌቭል ባይ ዘ ዌይ ላይክ እንደ ሪጀክሽን ማለት ነው። ፌር ቫሊ ጋፕ እና ኦርደር ብሎክ የምትጠቀሙባቸው ታይሞች ሊመጡ ይችላሉ። አሩ ነው ያ በዛ ታይም ነው ያንን ነገር ዲሳይድ የምታደርጉት እና ፌር ቫሊ ጋፖችን የምትጠቀሙበትን ወይ በደንብ ዲፕ ዳውን አሳዩ። ዲፕ ዳውን እኔ እንዳይበዛባችሁ ብዬ ነው እንጂ አም ፍሪ በደንብ ሀሳቤን ኤክስፕሌን ለማድረግ ሶ ይሄ ኪ ሌቭል ሪጀክት ከተደረገ በኋላ ማርኬት ምን አደረገ? ፌክ የሆነ ብሬክአውት ሰጠ። ፌክ ብሬክአውት ማለት ባይ ዘ ዌይ ኤቭሪ ሞመንት ላይ ማለት ነው ዴር ኢዝ ኤ ፌክ ሙቭመንት። በጣም ትሬደሮች ኤክስኪዩት እንዲያደርጉ በጣም ነው ማርኬት ሁክ የሚያደርገው ወይም ደግሞ ፌክ የሆኑ ሙቭመንቶች ይበዙታል። ላይክ ስማርትሊ ነው ማሰብ ያለበት። ላይክ እንደ ማርኬት ሜከር አስቡ ይባላል። ማርኬት ሜከሮች ማንነቱ ጋር ማኒፑሌት እንደሚያደርጉ ማንነቱ ጋር አውት እንደሚያደርጉ በደንብ ዲፕ ዳውን ማወቅ አለበት። ስለዚህ ይሄን ነገር ነው ዲፕሊ ማስተር እንድታደርጉትና ውጤታማ እንድትሆኑ የምፈልገው በዚህ አይነት ወይ። ስለዚህ the first thing ፌክ የሆኑ ሙቭመንቶችን በደንብ እንድታውቁ አደርጋችኋለሁ። የመጀመሪያው ምንድነው? ያው ኢትስ ዋን ኦፍ ፌክ የሆነ ብሬክአውት ማርኬት ሪጀክት አደረገ አይደለም። ከዛ በኋላ ማርኬት ምን አደረገ? ቱ አፕሳይድ ወጣ፣ ትንሽ ዳምፕ አደረገ። እዚህ ጋር አይዲኤም ፖይንት ምን እንደሆነ ነግራችኋለሁ። ከዛ ኤም ብሬክአውት አደረገ። ስለዚህ the first thing ምንድነው? ሪጀክሽን። ስለ ሪጀክሽን ያዙልኝ። ሁለተኛው ደግሞ ምንድነው? ሪጀክሽን። ከዛ በኋላ ሁለተኛው ክራይቴሪያ ምንድነው? ይሄን በደንብ ኖት ያዙ። ብሬክአውት there is two types of breakouts። ስለ ብሬክአውት ዲፋይን ላድርግላችሁ። there are two types of breakouts። የመጀመሪያው ፖይንት ምንድነው? እሺ ይሄን ትልቅ ላድርገው አያናርግና ኤክስተርናል ቢኦ ማለት ኢትስ ብሬክአውት። እሺ ላለማርዘም ወይም ደግሞ ሰዓት ለመቆጠብ እና ምን ፖይንት የሚባል አለ? ኢንተርናል ቢኦ። ኢንተርናል እና ኤክስተርናል ብሬክአውት የሚባሉ አሉ። ብሬክአውት። ስለዚህ በጣም ዲፕ ዳውን እዚህ ላይ በጣም ከልባችሁ እንድታዳምጡኝ ይፈልጋሉ። ኤክስተርናል እና ኢንተርናል የሚባሉ ብሬክአውቶች ምን እንደሆኑ ነግራችኋለሁ። ብሬክአውት ማለት ኢትስ ዋን ኦፍ ሺፍት ማለት ማርኬት በቃ ኮንፈርም የሚያደርጋችሁ ነው በእናንተ ዳይሬክሽን እየሄደ እንደሆነ። ለምሳሌ ለባይ እያሰባችሁ ከሆነ ማርኬት ብሬክአውት ሰጣችሁ ማለት በቃ ይሄ በኔ ፓዝ ነው ወይም ደግሞ በኔ መንገድ ራን እያደረገ ነው የሚለውን ነገር እንድታዩበት ያደርጋችኋል ማለት ነው። ስለዚህ ኤክስተርናል ብሬክአውት ማለት ምን እንደሆነ ልንገራችሁ። ኤክስተርናል ብሬክአውት ማለት ለምሳሌ እዚህ ፖይንት ላይ ኪ ሌቭል ቢኖረን ግን ከዛ በፊት ስለ ኤክስተርናል ብሬክአውት ልንገራችሁ። ኤክስተርናል ብሬክአውት ከኢንተርናል ብሬክአውት ሞር ሃይ ፕሮባቢሊቲ። እዚህም በደንብ ያዙ። ሃይ ይሄ ሃይ ፕሮባቢሊቲ ነው። ቆይ እሱን ጽፍላችኋለሁ፣ ችግር የለውም። እሺ ሀቢቢ ወጣ ምን ነው? እሺ ይሄኛው ኤክስተርናል ብሬክአውቱ ኢትስ በጣም ሃይ ፕሮባቢሊቲ ይሄ ሃይ ፕሮባቢሊቲ ነው። ይሄ ደግሞ ሎው ፕሮባቢሊቲ ነው። ይሄ በደንብ እንድታውቁት ፈልጋለሁ። አይቶልጁ መጀመሪያ ላይም እያልኩ ነበር በጸሎት አንተን ያለው አይደለ? ፕሮባቢሊቲዎቹ ሞር በደንብ ማወቅ አለባቸው። ይሄ ደግሞ ሎው ፕሮባቢሊቲ ይሄ ሎው ፕሮባቢሊቲ ነው። there are two types of breakout. the first thing is ኤክስተርናል ብሬክአውት እና ኢንተርናል ብሬክአውት። ኤክስተርናል ብሬክአውት የምንለው ሃይ ፕሮባቢሊቲ ነው፣ ኤክስኪዩት ለማድረግ ሞር ኮንፈርምድ ነው፣ ኤ ፕላስ ያደርጋቸዋል። ኢንተርናል ብሬክአውት ደግሞ ሎ ፕሮባቢሊቲ
እንዴት እንደሆኑ ልንገራችሁ ሁለቱ። ብሬክአውት ማለት መጀመሪያ ነገር ምንድነው? ለምሳሌ እንደዚህ ወደ አፕ እየሄደ ከሆነ የሆነ ሌቭል ቦዲ ክሎዝ ሲደረግ ላይክ እንደ ሽፍት በሉ ይሄ ብሬክአውት ተደረገ ማለት ወደ ላይ ብሬክ አድርጎታል ማለት ዴር ኢዝ ኤ ሎት ኦፍ ባየርስ ማለት ማርኬቱ ቱ ዘ አፕሳይድ የሚሄድ ቻንስ አለው። ስለዚህ ወደ አሁን ሃይ ፕሮባቢሊቲ ወይም ደግሞ ኤክስተርናል ብሬክአውት የትኛው እንደሆነ ልንገራችሁ። ለምሳሌ ማርኬት እዚህ ጋር የሆነ ኪ ሌቭል ይኖራል አይደለ? ይሄ ኪ ሌቭል ላይ ማርኬት መጥቶ እዚህ ጋር ለምሳሌ ቱ ዘ ዳውን ሳይድ እየወረደ መጣ አይደለ? ቱ ዘ ዳውን ሳይድ እየወረደ ሲመጣ ማርኬት መጥቶ እዚህ ፖይንት ላይ ሪጀክት ካደረገ በኋላ ምንድን ነው ኤክስፔክት የሚደረገው? ዘ ኔክስት ብሬክአውት አይደለ? ብሬክአውት ማለት ኤክስተርናል ብሬክአውት ማለት ስለዚህ ማርኬት ሪቨርስ አድርጎት ይሁን ኤክስተርናል ብሬክአውት እቺ ፖይንት ነው። እቺ ፖይንት ጻፏል። ኤክስተርናል ብሬክአውት ማለት ኢትስ ሃፕንድ ከኪ ሌቭል ሪጀክት ከማድረጉ በፊት ይህንን ወይም ደግሞ የሆነ ኪ ሌቭል አለ አይደለም ማርኬት ደረገ ክላሲክ ሌቭል ሊሆን ይችላል። ክላሲክ ቢ ሌቭል ሪጀክት ከመደረጉ በፊት የምትፈጠረው አይ ሚን በኋላ የሚፈጠረው ብሬክ ወይም ደግሞ እሱን ሪጀክት ካደረገ በኋላ ቀጥታ ኢሚዲየትሊ ብሬክ የሚያደርገው ፖይንት ኤክስተርናል ብሬክ አውት ብሎ ይጠራል። ይሄ ነው ኤክስተርናል ቢኦ የሚባለው። ገባችኋ? ይሄ ሞር ኮንፈርምድ የሆነ ነገር ነው። በጣም ኮንፈርም ትሆኑበታላችሁ። በጣም ኢትስ ኤ ፕላስ ሴትአፕ ኢትስ በጣም ኮንፈርምድ የሆነ አለ አይደለም ኤ ፕላስ ቢ ፕላስ እና ሲ ፕላስ የሚባሉ ሴትአፖች አሉ። ግን ይሄ ኤክስተርናል ብሬክአውት ማርኬት የተደረገበት ፖይንት ወይም ደግሞ ኤግዚስት ያደረገበት ፖይንት ኢትስ በጣም ሃይ ፕሮባቢሊቲ የኛ ኦፒኒየን ማለት ነው። እኔ በጣም ማርኬቱን ዲፕ ዳውን ሳየው በስትራቴጂውም ኤክስተርናል ብሬክአውት ኢትስ በጣም ሶ ሃይ ፕሮባቢሊቲ ተብለው ይጠራል። ኦኬ ሶ ኔክስት ምንድነው? ኢንተርናል ብሬክአውት። ኢንተርናል ብሬክአውት ማለት እንዴት ነው ሀፕን የሚያደርገው? ለምሳሌ እዚህ ጋር ለምሳሌ የሆነች ኪ ሌቭል አለች እንበል። ይሄ ኪ ሌቭል ማርኬቱ መጥቶ ለምሳሌ እንደዚህ መጥቶ ለምሳሌ እዚህ ጋር ቢሆን ከዛ ይሄን ኪ ሌቭል ማርክ ካደረገ በኋላ ማርኬት እዚህ ጋር ሃይ ፈጠረ። ከዛ ዳምፕ አድርጎ ሃይን ብሬክ አለ። ይሄ ሀፕን የሚያደርገው ምን ፖይንት ላይ መሰለህ? ኪ ሌቭል ሪጀክት ከተደረገ ፖይንት በኋላ ኪ ሌቭሉ ሪጀክት ከተደረገ በኋላ ብሬክ የሚያደርገው ፖይንት ዊክ ነው። ገባችሁ? ይሄ ወደ ባይ የመሄድ ቻንሱ ሎው ነው። ግን አትጠቀሙትም ማለት አይደለም። እሺ ሰምታይምስ ለምሳሌ ጥሩ የሆነ ኮንፈርሜሽን የሚያሳያችሁ ከሆነ ኤክስተርናልንም ኢንተርናልን የምትጠቀሙ ግን ቱ ቢ ኤ ፕላስ ሴትአፕ ኤንድ ቱ ቢ ሻርፕ ይሄንን ፖይንት ማሳያችሁ ገባ። ስለዚህ ኤክስተርናል እና ኢንተርናል ብሬክአውት የሚለያቸው ምንድን ነው? ይሄ ፖይንት ምንድን ነው? አፍተር ኢንተርናል ቢዩ ይሄ አፍተር ይሄ ምንድነው? ቢፎር ሪጀክሽን እዚህ ጋር ልጻፍላችሁ ቴክስት ላይ ገባና ይሄ ምንድነው? ሃይ ፕሮባቢሊቲ አፍተር አይ ሚን ቢፎር ሪጀክሽን የተፈጠረ ፖይንት ነው። ቢፎር ሪጀክሽን ገባችሁ አይደለ? ቢፎር ሪጀክሽን ኤንድ አፍተር ሪጀክሽን የሚባል ፖይንት አለ። ስለዚህ ቢፎር ሪጀክሽን ነው። ይሄ ደግሞ አፍተር ሪጀክሽን ሪጀክት ከተደረገ በኋላ ነው ብሬክ የሚደረገው። አፍተር ሪጀክሽን። ስለዚህ ወደዚህ ይሄንን አንድ ስከልስላችሁ ምንድነው ብሬክአውት ማለት ኮንፈርም የምታደርጉበት ፖይንት ነው። የአንድ ብሬክ የተደረገ ፓርት ነው። ገባችሁ? ግን ኤክስተርናል እና ኢንተርናል ብሬክአውት የሚባለው ኤክስተርናል ብሬክአውቱ ምንድነው? ሪጀክት ከመደረጉ በፊት የተፈጠረውን ሃይ ብሬክ ሲያደርግ፣ ይሄ ግን ምንድነው? ሪጀክት ካደረገ በኋላ ብሬክ የሚያደርገው ሃይ ይሄ ኢንተርናል ብሬክአውት ነው። በጣም ዊክ ነው። ገባችሁ? ሁለተኛው ሀሳብ ይሄ ነው። እዚህ ላይ ጥያቄ ካላችሁ ልቀበል። ሞር እንዳላረቅባችሁ ስለ ብሬክአውት ጥያቄ ካላችሁ ነው ሀቢቢ። እኔ በዚህ በኤክስተርናል ብሬክአውት እና በቼንጅ ኦፍ ካራክተር መካከል ያለ ልዩነት ምንድን ነው? ኦኬ ጥሩ ጥያቄ፣ በጣም ጥሩ ጥያቄ። ይኸውልህ አሁን ለምሳሌ ይሄም እኮ ሺፍት ነው። ለምሳሌ አሁን እንዴት ልንገር? ለምሳሌ እዚህ ጋር ቱ ዘ ዳውን ሳይድ እየወረደ ያለ ሌቭል አለ አይደለ? ለምሳሌ የሆነ ኪ ሌቭል ሪጀክት ካደረገ በኋላ ብሬክ ሲያደርገው ለመለየት ነው። ገባ? ተመሳሳይ ናቸው ሁለቱ። ይሄ ግን ምንድን ነው የሚለየው ነገር ምንድን ነው መሰለህ? ያ ዊክ ላይ ማርክ ታደርገዋለህ። ዊክ ላይ ማርክ ታደርገዋለህ ማለት ለምሳሌ ቻርት ላይ ገብቼ 15 ሚኒት
ማርኬቱ የገሙ ሶሪ አንዴ ወዴት እንደገባ አገኘሁት። አሁን እዚህ ቻርት ላይ በደንብ ዲፕ ዳውን አሁን 15 ሚኒት ሳይሆን 5 ሚኒት ወስጄ ላሳይ ሺፍት ምን እንደሆነ ወይም ደግሞ ሺፍት ማለት ያው ማርኬት ስትራክቸር ሺፍት። አሁን ለምሳሌ ሺፍት ማለት ማርኬት ቱ ዳውን ሳይድ እየወረደ ነበር አይደለ? ይሄ ሺፍት ሌቭል ነው ወይም ደግሞ ማርኬት ስትራክቸር ሺፍት እዚህ ጋር ነበር አይደለ? ይሄ ምንድነው ማርክ ያደረኩት ዊክ ላይ ነው። ዊክ ማለት የሊኩዲቲ ላይ ግን ብሬክአውት ምን ላይ ነው ግዴታ መሆን ያለበት? ይሄ ቦዲው ላይ ነው። ቦዲው ላይ ማለት ወደ ላይን ቻርት ቀይረው ቦዲዋ ነች እንጂ ክሎዝ መደረግ ያለባት ዊኩ አይደለችም ክሎዝ መደረግ ያለባት። ለምሳሌ የሆነ ብሬክአውት ፈልግ ይላል። እኔ አሁን ያው ከዚህ በፊት ቴክ ያደረኳቸውን ትሬዶች አሁን ይሄን ፖይንት በደንብ ያዝ። ይሄ ማርኬት ስትራክቸር ሽፍቱ ነው። ማርኬት ስትራክቸር ሽፍቱ እንዴት ነው? ይሄን ቦዲ ክሎዝ አልተደረገም በዚህ ግን ሜቢ ቢሆን እሺ፣ ለምሳሌ እንዴት አድርጌ ላሳይ? እሺ ላስት ዊክ ይላል አይመስለኝም። ከዚህ በኋላ ከዚህ በፊት ኤክስኪዩት ያደረኳቸው ትሬዶች እንዳለ ክሊር አድርገው ቻርቴ በጣም ሲቻላል። እሺ እሺ አሁን ለምሳሌ ብሬክአውት በቃ በሁለቱ ያለው ዲፈረንስ ምንድነው? ማርኬት ስትራክቸር ሽፍት ማለት ዊኩ ብሬክ ሲደረግ ነው። ብሬክአውት ደግሞ ማለት ምንድነው? ግዴታ ቦዲው ወይም ደግሞ ላይን ቻርት ላይ ቀይረው ቦዲው ነው ክሎዝ መደረግ ያለበት ዊኩ አይደለም። ግልጽ ነው። ዲፕ ዳውን ቻርት ላይ የገባን ስንሄድ ግልጽ ይሆናል። ስለዚህ ላይክ የዊኩና የቦዲው ብሬክ መደረግ ነው የሚለያቸው ማለት ነው። ማርኬት ስትራክቸር ሽፍት ዊክ ነው ብሬክ የሚደረገው፣ ግን ብሬክአውት ሲሆን ደግሞ ምንድነው ቦዲዋ ነች ክሎዝ መደረግ ያለው። ቦዲዋ ማለት ላይን ቻርት ላይ ቀይረው ማለት። ስለዚህ እሱ ላይ ሌላ ጥያቄ አለ? ብሬክአውት በቃ ስለዚህ በጣም ክሊርሊ እንድንሄድ ነው የምፈልገው። ስለዚህ የመጀመሪያው ሪጀክሽን ነው። ስለ ሪጀክሽን ቀላል ነው። ሪጀክሽን ማለት አንድ ኪ ሌቭል ላይ ሪጀክት መደረግ አለበት። ሁለተኛው ብሬክአውት። ሶስተኛው ፖይንት ደግሞ ሽፍት ነው። ሽፍት ግዴታ የሆነ ነገር ቴክስት ላይ ጻፍላችሁ። እሺ ሶስተኛው ምንድነው? ሽፍት ማለት ይኖስ ባይ ዘ ወይ ይሄ ነገር ከማርኬት ስትራክቸር ጋር በጣም የተመሳሰለ ነገር ነው። ለምሳሌ ማርኬት ቱ ዳፕ ሳይድ እየሄደ ከነበረ ለምሳሌ እዚህ ጋር የሆነ ኪ ሌቭል ሪጀክት አደረገን ነበር። እዚህ ሌቭል ላይ ሪጀክት አደረገ። ከዛስ ማርኬት ዳውን ሳይድ መውረድ ጀመረ። ሽፍት ይሰጣል። እዚህ ጋር ሽፍት ከሰጠ በኋላ ያ ላይክ ብሬክአውትም ሊሆን ይችላል። ሊቪት ያን ዲቫር ችግር የለም። ከዛ ሽፍት ከሰጠ በኋላ ማርኬት ምን ያደርጋል? ፑልባክ ያደርጋል። ፑልባክ ሲያደርግ እዚህ ጋር ኤርዋሊ ጋፕ ሊሆን ይችላል፣ ኦርደር ብሎክ ሊሆን ይችላል፣ ክላሲክ ኤ ሌቭል ሊሆን ይችላል፣ ክላሲክ ቪ ሌቭል ሰም ኪ ሌቭሎችን ሪስፔክት አድርጎ ምን ያደርጋል? ቱ ዳውን ሳይድ ይሄዳል። ፍሮም ቡሊሽ ቱ ቤሪሽ ተቀየረ ማለት በቃ ማርኬት ስትራክቸር የሚለው ሀሳብ ግልጽ ከሆነላችሁ ቀላል ነው። እስቲ ሁለታችሁም ልጠይቃችሁ ስለ ማርኬት ስትራክቸር ሽፍት ልንገራችሁ በደንብ ስለሱ ነገር የምታውቁት ከሆነ ቀላል ይላል ለኔ። ግን ስለ ማርኬት ስትራክቸር ዲፋይን አርግልን ወይም ደግሞ አታርግልን እናውቀዋለን ብሎ በተለይ ስለ ማርኬት ስትራክቸር ዲፕሊ ልንገርህ ወይም ደግሞ ያ ነገር ያው በጣም ቀላልና ከማንኛውም አይነት እንትን ላይ ሊያውቀው የሚችለው ነገር ነው። ማርኬት ስትራክቸር ግን ዘሩን ካላችሁ አልቴል ይሆናል። ምን ታስባላችሁ? እኔ አውቀዋለሁ። በቃ አንተ ካወቅከው ችግር የለውም። እሱ አይ ቲንክ ኔት እያስቸገረ ነው። ሀቢቢ አንተስ ማርኬት ስትራክቸር ይኖስ በደንብ አይ ቲንክ አልተመቸውም። ኦኬ እንቀጥል። ስለዚህ በኔክስት ሶስተኛው ፖይንት ደግሞ ሽፍት ነው። ሽፍት ከተደረገ በኋላ ምንድነው የምንጠብቀው የሚለውን ነገር ደግሞ ልጻፍላችሁ። ላይክ እዚህ ጋር አሁን ሪጀክት አደረገ አይደል? ይሄን ሁሉንም ክራይቴሪያ ያሟላ ትሬድ እንደሆነ እንገራለን። ኪ ሌቭል ላይ ሪጀክት አደረገ። ኪ ሌቭል ሪጀክት ካደረገ በኋላ ምን አደረገ ማርኬት? እዚህ ጋር ፌክ የሆነ ሙቭመንት አሳይ። ይሄ ምንድነው? አሁን ልንገራችሁ በደንብ ዲፕ ዳውን አዳም። ይሄ ምን ፖይንት ምን ብሬክአውት ነው? ኢንተርናል ብሬክአውት አይደለም? ኢንተርናል ብሬክአውት ማለት በቃ ብዙ ጊዜ ፌክ ሙቭመንት አፕን የሚያደርግበት ፖይንት ይሄ ኢንተርናል ቢሆን አያችሁ፣ ኢንተርናል ብሬክአውት ሰጠኝ ብላችሁ ብትገቡት ኑሮ ምን ያደርጋል ማርኬት? ማኒፑሌት ያደርጋችኋል። እዚህ ጋር ያስወጣችሁና ነው ሪል ሙቭመንት የሚያሳይ። ግን ማርኬት ያንን ፖይንት ብሬክ አደረገ አይደል? ብሬክ ካደረገ በኋላ እዚህ ጋር ምን መጥቶ ሰጠ? ኤክስተርናል ብሬክአውት ከሪጀክሽን በፊት የነበረ ሃይ ብሬክ አደረገ ማለት ኢትስ ፐርፌክት ወይም ደግሞ ኢትስ ዩሮ ኤ ፕላስ ሴትአፕ ማንኝ በጣም ቀላል ነው። ኤክስተርናል ቪው። ስለዚህ ፓወርፉል ሆኖ የተገኘው የትኛው ፖይንት ነው? ኤክስተርናል ብሬክአውቱ ነው ማለት ነው። እሺ
ስለዚህ እንዳያችሁት ነው ሪጀክሽን አረገ። ከዛ በኋላ እዚህ ጋር ፎልስ የሆነ ሙቭመንት አሳየ። ኤክስተርናል ብሬክአውት ሰጠ፣ ፓምፕ አረገ። ዳምፕ ካረገ በኋላ ኢንትሪ ሰጥቶ ቱ ዳፕ ሳይድ። እሺ ሶስተኛው ፖይንት ደግሞ ምንድነው? አራተኛው ፖይንት ደግሞ ምንድነው? ይሄ የኔ ነው። እሺ የኔ ሞዴል ነው። እኔ በጣም ረጅም ጊዜ ዳታ ያለኝ ሰው ገባችሁ። ትሬዲንግ ላይ በጣም ዳታ አለ። ኤቭሪ ዴይ ነው ባክቴስት የማደርገው። ኤቭሪ ሞመንቱን በደንብ ለማጥናት የምሞክር። ሶ ኤቭሪቲንግ ዲፕ ዳውን ስታዩት አራተኛው ፖይንት ምንድነው? አይዲኤም ለኔ ትሬድ በጣም ግድ ነው ቱ ቢ ፐርፌክት። አንዳንድ ሰዎች አሉ አይዲኤም ምንም የማይጠቀሙ። አይዲኤም ማለት ኢንዲዩስመንት ማለት ኢንዲዩስመንት ሚንስ ፎልስ አትራክሽን ዩኖስ ፎልስ አይዲኤም ልንገራችሁ። ኦኬ ፎልስ ሙቭመንት ማለት ላይክ አሁን ለምሳሌ ማርኬት ወደ አፕሳይድ እየሄደ ከነበረ ከዛ ሺፍት አረገ ከዛ ወጣ ወደ ላይ ወጣና ወደ ላይ ዳምፕ አረገ ከዛ መጥቶ ኢንትሪ ሰጥቶ ቱ ደ ዳውን ሳይድ። ማርኬት ስትራክቸር ማለት ይሄ እዚህ ጋር ሺፍት አለ ወይም ደግሞ ብሬክአውትም ልትሉ ትችላላችሁ። ከዛ እዚህ ጋር ነው ኢንትሪያችን ሊሆን የሚችለው። እዚህ ጋር ኦርደር ብሎ ፌር ቫልዩ ጋር ኢንትሪ ሌቭላችን እዚህ ጋር ነው የሚሆነው። ግን እቺ መሀል ላይ ያለችው ሃይ በኔ ቋንቋ ሚስ ትባላለች። ሚስ ማለት ሊኩዲቲ ነው። ገባችሁ? አይዲኤም ማለት ኢትስ ኤ ሊኩዲቲ። ጻፉት። ኢንዲስመንት ሚንስ ፎልስ አትራክሽን ብላችሁ ጻፉት፣ ያዙት። ኢንዲስመንት ማለት እዚህ ጋር ምን ተፈጠረ? አይዲኤም። ኢንዲስመንት ማለት አብሪቬሽኑ ሲቆላመጥ ነው እሺ አይዲኤም የሚባለው አይዲኤም ማለት። ስለዚህ አይዲኤም ሚንስ ዴር ኢዝ ኤ ሎት ኦፍ ሴለርስ እዚህ ፖይንት ላይ ገባችሁ? ማርኬት አይዲኤም ቴክ ካደረገ በኋላ ነው ሪል ሙቭመንት የሚያደርገው። እዚህ ጋር ብዙ ስቶፕ ሎሶች አሉ። ዴር ኢዝ አ ሎት ኦፍ ስቶፕ ሎስ እዚህ ፖይንት ላይ። ስለዚህ ማርኬት እነሱን ማኑፕሌት ማድረግ አለበት፣ ማስወጣት አለበት። ገባችሁ? ቱ ቢ ማርኬት ሜከር እንደ ማርኬት ሜከር ነው ማሰብ ያለበት። ስለዚህ ከእናንተ ኢንትሪ በፊት አይዲኤም ሊኖር ይገባል። ዴር ኒር ሊኩዲቲ ሊኖር ይገባል። ስለዚህ ማርኬት መጥቶ ሊኩዲቲውን ቴክ ካደረገ በኋላ የእናንተ ኢንትሪ ነካ ማለት ኢትስ ዩር ኤ ፕላስ ሴትአፕ። ስለ አይዲኤም ካልገባችሁ አይዲኤም ፖይንቱ ማለት ይሄ ለሴል በዚህ ስለ አይዲኤም እስቲ ካልገባ ነገር ገብቶኛል ማለት እሺ ሀቢቢስ ስለዚህ ላስት ሊኩዲቲ ብላችሁ ማርክ ማድረግ ትችላላችሁ። ስለዚህ እዚህ ጋርም ምን አለ? there is an አይዲኤም አለ። እዚህ ጋር ሺፍትን አሁን ኢንተርናል ብሬክአውቱ ላይክ እንደ ሺፍትን መያዝ ትችላላችሁ። እሺ በቃ እዚህ ጋር ሪጀክሽን አድርጓል፣ ብሬክአውት ሰጥቶናል፣ ከዛ አይዲኤም ሰጥቶናል። የቱ ጋር ነው እኛ ባይ ፖዚሽን የምንገባው? ኢንትሪያችን እዚህ ፖይንት ላይ ይሆናል ማለት ነው። ስቶፕ ሎስ ቢሎ የሆነ ሊኩዲቲ ላይ ስታፕ ሰጥቷል። ይሄ ነው በቃ ስትራቴጂው፣ ሐሳቡ በቃ ይሄ ቁልጭ ያለ ሐሳብ ማርኬት ስትራክቸር እንደማለት ነው። በጣም ኢዚ የሆነ ፖይንት ነው። እናንተ ስማርትሊ ማሰባችሁና ሴታፖቻችሁ ሞር ኤ ፕላስ ማድረግ ነው እንጂ የእናንተ ፋንታ አቀባበላችሁ አሪፍ ከሆነ ኢትስ ጎይንግ ቱ ቢ በጣም ያላል ማለት ነው። ስለዚህ ሪጀክሽን፣ ብሬክአውት እና ደግሞ አንድን ትሬድ ኤክስኪዩት ለማድረግ ተርትል ሱፕ ግድ ነው። ስለ ተርትል ሱፕም ነግራችኋለሁ። ሎወር ታይም ፍሬም ላይ በጣም ዲፕ ዳውን ገብተን እና ያለን ማለት ነው። አንድ የሆነ ኤግዛምፕል ልስጣችሁ። አይ ሚን ትሬድ ዊን ከተደረገ ቆየ ለዛ ሎንግ ታይም ላይክ እሺ አሁን ይሄን ትሬድ አናላይዝ ላድርግላችሁ። አሁን ይሄ ሊኩዲቲ ብዬ ማርክ ያደረኩት ሌቭል እንደ ሶሪ አንዴ ባክግራውንድ ላይ ሳውንድ ካለ ሲስተር ፋለዋን እያለቀሰች ሶ እዚህ ጋር ካያችሁት ምን አለ? ኪ ሌቭል አለ። ይሄ ፖይንት ላይክ እንደ ኪ ሌቭል ማርክ ማድረግ ትችላላችሁ። ፎር አወር ላይ ሄደን ፎር አወር ሌቭል ላይ ላይክ ይሄ ሊኩዲቲ ብዬ ማርክ ያደረኩት ሌቭል ዩኒክ ከማርክ በቃ ላይክ እንደ ኪ ሌቭል ማርክ ማድረግ ትችላላችሁ። እዚህ ጋር ምን አለ? እዚህ ጋር ምን አለ? ክላሲክ ኤ ሌቭል አለ አይደል? ክላሲክ ኤ ሌቭሉን እንደ እሺ እሱ ሌላ ክላሲክ ኤ ሌቭል ማርክ አደረገ። ከዛስ the next thing is rejection breakout አይደል? አሁን ለነገራችሁ የምፈልገው ነገር ጻፉት እስቲ። ይሄን ነገር እዚህ ጋር ቴክስት ላይ ልጻፍላችሁ። እዚህ ጋር ቴክስት ላይ በደንብ መያዝ ያለበት ነገር በጣም አስፈላጊ the base thing። እሺ እሱን ወደ ጋር ነበር የጻፍኩት። እሺ ኦኬ ዴይሊ ሌቭል እና ዴይሊ ኤንድ ዊክሊ ሪጀክሽን ዳንዳን የቱ ጋር ነው መሆን ያለበት? ዴይሊ እና ዊክሊ ሪጀክት ካደረገላችሁ መስት ቢ ኦከር ኦኬ ቆይ አንዴ ኦኬ 1 ሃወር ታይም ፍሬም ላይ 1 ሃወር ታይም ፍሬም ነው ብሬክአውት ፍሬም። አሁን እቺ ሀሳብ ትንሽ ግር ልትላችሁ ቸካልስላችሁ ችግር የለም።
break out must 1 hour time frame ዴሊ ሪጀክሽን ካያችሁ ዴሊ ሪጀክሽን ማለት ዴሊ ክላሲክ ሌቭል ላይ ወይም ደግሞ ዴሊ ኪ ሌቭል ላይ ሪጀክት ከተደረገ በኋላ ብሬክአውት የምታዩት እዛው ታይም ፍሬም ላይ አይደለም ድሮፕ አድርጋችሁ 4 ሃወር ሊሆን ይችላል 2 ሃወር ሊሆን ይችላል ወይም ደግሞ 1 ሃወር መስት ቢ በቃ የዴሊ እና የዊክሊ ሪጀክሽን ካለ ብሬክአውት መሆን ያለበት ስንት ታይም ፍሬም ላይ ነው 1 ሚኒት ወይም አይ ሚን 1 ሃወር ታይም ፍሬም ላይ ነው እሺ ቴክስት ላይ እንገባለን ዴሊ እና 4 ሃወር ሲሆን ዴሊ እና 4 ሃወር ሪጀክሽን daily rejection must be 30 minute breakout daily rejection ሪጀክሽኑ ካለ ዴሊ ሪጀክት ካረገላችሁ ብሬክ አውት ኢን 30 minutes መሆን አለበት ገባችሁ ይሄ ነገር ቻርት ላይ ያሳያችኋለሁ ዴሊ ሪጀክት ካረገ ብሬክ አውት መሆን ያለበት 30 ሚኒት ላይ ነው እሺ ኔክስት ቲንግ ምንድነው እሺ ዴሊ ሪጀክሽን ከሆነ 4 ሃወር ደግሞ 4 ሃወር እሺ 4 ሃወር ሪጀክሽን must be occur እሺ ዴሊ ሪጀክሽን 1 hour 30 minutes ኦኬ 4 ሃወር ሪጀክሽን ከሆነ 4 hour rejection 4 hour ሪጀክት ካደረገላችሁ ምን ፖይንት ላይ ነው ብሬክአውት የምታዩት 30 ሚኒት ኦር 15 ሚኒት ኦኬ ይሄንን ያዙልኝ በደንብ ይሄን ነገር ላይ በደንብ እንድታዩት ፈልጋለሁ ዴይ ቱ ዴይ የምናየው ነገር ስለሆነ እሺ 1 hour ሪጀክሽን ከሆነስ 1 hour ኦር 2 ሃወር ከሆነ ደግሞ ምን ፖይንት ላይ ነው ሪጀክሽን የምታዩት 15 ሚኒት ኦር 5 ሚኒት ሌቭል እነዚህ ነገሮች ያዙ ስለዚህ ስለ አንድ ሐሳብ ላውራና የዛሬው ክላሳችን እዚህ ጋር ያበቃል ማለት ነው አንዱ ሐሳብ ያው ሰፋ ያለ ሐሳብ ነው ፍሬሽ ኤንድ አንፍሬሽ ሌቭል ስለ ፍሬሽ እና አንፍሬሽ ሌቭል ማለት ሃየር ታይም ፍሬም ላይ ነው ቤዚክሊ የምታዩት ፍሬሽ ሌቭል ማለት አሁን ለምሳሌ እዚህ ጋር ለምሳሌ አንድ ክላሲክ ኤ ሌቭል አለ ወይም ኦሲ ሌቭል አለ ኦሲ ሌቭል አለ እዚህ ጋር ኦሲ ሌቭል ቢኖረን ኦሲ ሌቭል ማለት ላይክ እንደ ዋን ኦፍ ኪ ሌቭል ነው አይደል አንድ ኪ ሌቭል ቢኖራችሁ ያን ኪ ሌቭል ስንቴ ነው መጠቀም የምትችሉት የሚለው ነገር አሳያችሁ ግን ዋናው አሁን ስለ ፍሬሽ እና ስለ አንፍሬሽ ሌቭል ልንገራችሁ ፍሬሽ ኤንድ አንፍሬሽ ሌቭል ማለት ፍሬሽ ሌቭል ማለት መጠቀም የምትችሉት ፍሬሽ ሌቭል ነው አንፍሬሽ ሌቭል ደግሞ በቃ ስራው ያቆመ በቃ የአገልግሎት ጊዜው አብቅቷል ተብሎ የተቀመጠ ኪ ሌቭል አንድን ለምሳሌ ኦሲ ሌቭል ለምሳሌ ስትጠቀሙ ማርኬት መቶ ቴስት አደረገው አይደል ይሄን ቴስት ካደረገው በኋላ ማርኬት ይወጣል ይሄ አሁን ቴስት ሲደረግ ምን ይሆናል መሰላል አንፍሬሽ ይሆናል ፍሬሽ የነበረው ሌቭል ማለት ቴስት ወይም አንቴስት እንደማለት ያዙ ምንም አልተነካም ነበር መቶ ታፕ ሲያደርገው ተጠቅሙት ሲሄድ ፍሬሽ የነበረው ሌቭል ምን ይሆናል አንፍሬሽ ከዛ በኋላ ይሄዳል ማለት የሆነ ያክል የሆነ ነገር ሴትአፕ ሰጥቶ ለባይ ሰጥና መቶ ኤ ሌቭል ቦዲ ክሎዝ ያደርጋል ቦዲ ክሎዝ ነው ያልኳችሁ ቦዲ ክሎዝ መሆን አለበት ከዛ ይሄ ቦዲ ክሎዝ ከተደረገ በኋላ ማርኬት ምን ይሄ ፍሬሽ አንፍሬሽ ነበር አይደል ማለት ታፕ አድርጎ ሲሄድ ፍሬሽ የነበረው ሌቭል አንፍሬሽ ሆነ ማለት እንዴት ነው ኤክስፕሌን ላድርግላችሁ በቃ አልተጠቀመውም ነበር ምንም ነገር አልተነካም ነበር መጥቶ ነክቶት ሲወጣ ፍሬሽ የነበረው ሌቭል ምን ሆነ አንፍሬሽ ሌቭል ሆነ ከዛስ የሆነ ያክል ሙቭመንት ካሳየ በኋላ ማርኬት መጥቶ ኤል ሌቭል ኤን ኦሲ ኤል ሌቭል መጥቶ ቦዲ ክሎዝ ሲያደርገው እንደገና ፍሬሽ ሌቭል ይሆናል ከዛ ማርኬት እንዴት ኤክስፔክት የምናደርገው መጥቶ ድጋሚ ኤል ሌቭል ቴስት እንዲያደርገው ይጠብቃል ከዛ ምን ይሆናል አንፍሬሽ ሌቭል ከዛ እንደገና አሁንም ይወርዳል ይሄ ላይክ እንደ ታይም ፍሬሙ አጠቃቀም ዴሊ ሪጀክሽን ዴሊ እና ዊክሊ ሪጀክሽን ያው አራት ጊዜ መጠቀም ትችላላችሁ ያ ማለት አንድን ኪ ሌቭል አራት ጊዜ ፍሬሽ አንፍሬሽ አድርጋችሁ አራት ጊዜ መጠቀም ትችላላችሁ 4 ሃወር 2 ሃወር ሪጀክሽን ከሆነ ደግሞ መስት ቢ ኦከር 2 ታይምስ አሁን እቺ ነገር ልጻፍላችሁ በደንብ ያዟት እሺ ከለሯን ትንሽ ነገር እቺ በደንብ ኖት መያዝ ያለባት ነገር ነች የመጀመሪያው ነገር ምንድነው ዴይሊ ኤንድ ዊክሊ
ዴይሊ ኤንድ ዊክሊ ሪጀክሽን ኢንተርን እና ዴይሊ ኤንድ ዊክሊ ሪጀክሽን መስት ቢ ኦከር sometimes 4 times የት ነው የጻፍኩት? መስት ቢ ኦከር 4 times እቺን ያዙ። ዴይሊ እና ዊክሊ ሪጀክሽን ወይም ደግሞ ዴይሊ እና ዊክሊ ኪ ሌቭል ታፕ ከተደረገላችሁ የምትጠቀሙት አራት ጊዜ ማለት ፍሬሽ አንፍሬሽ እሱ በብቻ ተደረሰ ግን ማነው ኖቱ እንድትይዙልኝ ከዛስ 4 hour and 4 hour 2 hour and 2 hour 1 hour ቴክስት ከተሰጥ ሶሪ ፋስት ሊጣፍ ስለሆነ ኦኬ እዚህ ጋር ስለዚህ ሪጀክሽናችሁን ዴይሊ እና ዊክሊ ታይም ፍሬም ላይ ያያችሁ ከሆነ አራት ጊዜ ነው የምትጠቀሙት። አራት ጊዜ ማለት ለምሳሌ ይኸው እዚህ ጋር መጣ። አሁን ዴይሊ ሌቭል ዴይሊ ኦሲኤል ሌቭል ነው ብንል ቴስት ተደረገ ፍሬሽ ሆነ። ከዛ መቶ ፍሬሽ ሆነ። እንደገና ፍሬሽ ሆነ። ሁለተኛ ዙር ከዛ ድጋሚ የሆነ ያክል ሌቭል ይሰጣችኋል። ከዛ ድጋሚ መቶ ምን ያደርጋል? ቦዲ ክሎዝ ያደርጋል። ከዛ አሁን መቶ ማርኬቱ ምን ያደርጋል? ቴስት ያደርጋል። ከዛ እንደገና ማርኬት ይወጣል። ስንት ሆነ? አጠቃላይ አራት አልሞላ? አንድ ሁለት ሶስት ከዛ ስንት አራተኛ እንድትገቡበት። ከዛ ማርኬት ድጋሚ መቶ ያ ሌቭል ቦዲ ክሎዝ ያደርጋል። ከዛ መቶ ቴስት ሲያደርገው አበቃ። የዚህ ስራ አበቃ። ይሄ ሌቭል ድጋሚ አታዩትም። አራቴ ታፕ ከተደረገ በኋላ የመጀመሪያ ታፕ የቱ ጋር ነው? አንድ ሁለተኛው ታፕ የት አለ? ይሄው። ሶስተኛው ታፕ የት አለ? ይሄው። አራተኛው ታፕ የት አለ? ይሄው። አንድ ሁለት ሶስት አራት። ከዚህ በኋላ ይሄ ኦሲኤል ሌቭል አገልግሎት የለውም። ባይዘዌ ለኦሲኤል ብቻ አይደለም እሺ የምትጠቀሙት ለክላሲክ ኤም ሊሆን ይችላል፣ ኤስቢአር አርቢኤስም ሊሆን ይችላል። እሱን ቻርት ላይ ዲፕ ዳውን አሳያለሁ። ስለዚህ ይሄ ለየትኛው ነው? ለዴይሊ እና ለዊክሊ ሌቭል ብቻ። እሺ ሜቢ ለምሳሌ እዚህ ጋር የ4 ሃወር ወይም ደግሞ የ2 ሃወር ክላሲክ ኤ ሌቭል አይታችሁ ቢሆንስ? ለምሳሌ ኪ ሌቭል ነው ሜቢ ለምሳሌ ይሄ ሌቭል ቢኖር 4 ሃወር ነው እንበል። እሺ ይሄ 4 ሃወር ነው። እዚህ ጋር ቴክስት ላይ 4 ሃወር ቢሆን ስንቴ ነው የምትጠቀሙት? ሁለት ጊዜ ብቻ። ማርኬት መቶ ቴስት አደረገው አይደለ? ከዛ ወረደ፣ ምን ያክል ወረደ አይደለ? ከዛ መቶ ቦዲ ክሎዝ አደረገው። ከዛ አንዴ መቶ ይነካል፣ አለቀ። በቃ የዚህ ስራ አበቃ። 4 ሃወር ሪጀክሽን እያያችሁ ከሆነ 4 ሃወር ሌቭል እያያችሁት ከሆነ ማለት። ስለዚህ እዚህ ሀሳብ ላይ ጥያቄ ካላችሁ ስለ ፍሬሽ አንፍሬሽ ሌቭል ጥያቄ ካላችሁ ንገሩኝ። እና ደግሞ ስለ እነዚህ ክራይቴሪያዎች የታሉ? እነዚህ ክራይቴሪያዎች ዴይሊ ኤንድ ዊክሊ ሪጀክሽን ብሬክአውት መስት ቢ 1 ሃወር ታይም ፍሬም። 4 ሃወር ሪጀክሽን ከሆነ 30 ሚኒት ኦር 15 ሚኒት 1 ሃወር እና 2 ሃወር ከሆነ 15 ሚኒት ኦር 5 ሚኒት። ዴይሊ ሪጀክሽን ከሆነ ብሬክአውት ኢን 30 ሚኒት። እዚህ ላይ ጥያቄ ካላችሁ እና እዚህ ክራይቴሪያዎች ላይ ጥያቄ ካላችሁ ጎ አሄድ። በዚህ ካንተን ጀምር። ላይክ አሁን ለምሳሌ እኛ የምናይበት ታይም ፍሬም እንዴት አሁን ለምሳሌ እሺ በቃ በአጭሩ ማለት ነው የ4 ሃወር ታይም ፍሬም ላይ እያየን ነው እንበልና ብሬክአውቱ አይ ቲንክ በ30 ሚኒት ነው መሰለኝ። ያ ብሬክአውት 30 ሚኒት ብሬክአውቱ በ30 ሚኒት ነው በ30 ሚኒት ላይ ነው መታየት ያለበት። 30 ሚኒትም ሊሆን ይችላል ወይም ደግሞ 15 ሚኒትም መጠቀም ይችላል። ስለዚህ ታይም ፍሬማችንን አውርደን እዛ ሌቭል ላይ ብሬክአውት መፈጠሩና አለመፈጠሩን ማየት ነው ማለት ነው። አዎ እሱን ነው እያልኩ ያለው። አሁን ይሄንን ቻርት ኤግዛምፕል ልስጥ። 4 ሃወር ታይም ፍሬም ላይ 4 ሃወር ታይም ፍሬም ላይ ስትሄድ ምን አለ እዚህ ጋር ኪ ሌቭል አለ አይደል? ኪኤል ማለት ኪ ሌቭል ማለት ነው። እሺ አብሪቬሽን ሲቆጥ እዚህ ጋር ክላሲክ ሌቭል አለ ኪ ሌቭል አይደል? እቺ ክላሲክ ኢትስ ዋን ኦፍ ኪ ሌቭል መጀመሪያ ያወራንበት ፖይንት። ስለዚህ ማርኬት ምን አደረገልህ? እዛ ፖይንት ላይ ሪጀክት አደረገ።
እና ደግሞ ያልነገርኳችሁ ነገር ምንድን ነው መሰለህ? 4 አወር ሪጀክሽን ካደረገ በኋላ የ4 አወር ሪጀክት ያደረገበት ካንድል በዊክ ሆኖ ማለቅ አለ። በዊክ ማለት እንደዚህ በዊክ ይሄ ቦዲ ክሎዝ ቢደረግ በጣም ዊክ ነው፣ አትጠቀሙት። ስለዚህ ሪጀክት አረጋ ኔክስት ምንድን ነው 30 ሚኒት ወይም 15 ሚኒት ብሬክአውት የምታየው 30 ሚኒት ይሄዳል። 30 ሚኒት ብሬክአውት የት ጋር ነው የሰጠህ? እዚህ ፖይንት ላይ ላይን ቻርት ማድረግ ይቻላል። ይኸው ኪሌብሉ ታፕ የተደረገው እዚህ ጋር ብሬክአውት ከየት ጋር ነው? ኤክስተርናል ብሬክአውት ሰጠኝ። ስለዚህ ዛሬ ሌሊት ላይ ሴታፕ ይኖራል። አም ኤክስፔክቲንግ ዳት እዚህ ጋር ብሬክአውት አረጋ አይደለ? ብሬክአውት ሰጠ ሜቢ 15 ሚኒትንም ልታዩት ይችላል። 15 ሚኒት ካየክ ብሬክአውት የሰጠ ከየቱ ጋር ነው? እዚህ ፖይንት ቦዲ ክሎዝ መደረግ አለ። ስለዚህ ቦዲ ክሎዝ ተደርጓል። ኤንትሪ አብረን አናላይዝ ብናደርገው ራሱ ሺፍት አለው። ኔክስት ኤክስፔክቴሽን ዊል ቢ እዚህ ፖይንት። ይሄ ኦርደር ብሎክ ወይም ደግሞ ሞዴል 1 ፖይንት ላይ ሪያክት የማድረግ ቻንስ አለ። ማርኬቱን ማየው እንደዚህ ነው። ቀለል አድርጌ ሳይሆን ያን ያህል ሳይጨ ቀለል አድርገህ ስታየው እንደዚህ ነው። ስለዚህ ታይም ፍሬም በጣም ያስፈልጋል። ይሄ ዲፕ ዳውን ነው በጣም ማርኬቱን ማየት ያለብህ። ግልጽ ነው። በዚህ ሀሳብ ግልጽ ሆኖ ሀቢቢ አንተስ ግልጽ ነው አይደለም? የዛሬው ክላስ ግልጽ ነው። በዚህ ልንጨርስ ነው። ግልጽ ነው። በጸሎት ዛሬው አጠቃላችሁ ጥያቄ ካላችሁ ዲፕ ምን አልከኝ? ሳስረዳችሁ ምናምን ነገር ሜቢ አስተያየት ኦር ሰምቲንግ ካለ አውል አክሰፕት